ሰላም ደውላችኋል ውድ አድማጮቻችን ፕሮግራሙ ኢትዮፒካ ሊንክ ነው በአሉላ ዮሐንስ ጓደኛ በሚለው አዲስ ዘፈን ነው ፕሮግራማችን የተጀመረው ምክንያቱም አለው ምክንያቱም ራሱ ጓደኛችን ስለሆነ ነው አንደኛው ጓደኛችንም ራሱም ደግሞ ላይቭ ምዚዘነው ስለገባን ነው ከቅዳሜ ጀምሮ ለአድማጮቻችን ስንነግራቸው ነበር ያገባባ ነው አሉላን ለሞመንት ኦፍ ትሩዝ ይያለን አሁን ዳያስፖራ ጀመረ ሞመንት ኦፍ ትሩዝ አገር ውስጥ ያገር ውስጥ አለው ነው ስለዚህ ቶሎ ተናግረው የሚሄዱ አሉላ ነጻነት አለው የፈለገውን ነገር የመናገር በተፈጥሮም ነጻ ነው አሁን ደግሞ አዲስ አበባ ውስጥ የሚቆየው ከዚህ በኋላ ምናልባት አንድ ሳምንት ቢሆን በቃ አንድ ሳምንት ቀረ እንዴ በቃ ሳምንት ብቻ ናት እንኳን ደህና መጣ አሉላ እንኳን ደህና ቆያችሁ እና ጠቅላላ ኢትዮጵያውያን እንኳን ለብርሃነ መስቀል ዳት አዲስ ዓመት አለሳችሁ ሮን ያለ አጀማመር አደጋለሁ አሪፍ ነው አሉላ በነገራችን ላይ እንደዚህ ነገሮች አሉት እና በደንብ አዲስ ኮንክ ለአሉላ ግራ ሊገባ ይችላል የሚያወራው ነገር ሜሪ ክሪስማስ ሊልህ ይችላል የሆነ ሃፒ በርዝዴይ ይላል ሃፒ በርዝዴይ ዳንዴ ዛሬ ልደቴ ነው ብለህ ትመራመር ይችላል ግን የራሱ የሆኑ ቋንቋዎች አሉትና ሁሌ ልደትህ ነው በቃ በህይወት ካለ ጤነኛ ኮንክ የሚል ፍልስፍና ማለት ስለዚህ ምናልባት እኛ አዲስ ዓመት ስናከብር እሱ ወደፊት ሄዶ መስቀል ላይ ደርሶ ሊሆን ይችላል መስቀል ብርሃነ ትንሳኤው ላይ ሆናል ለማንኛውም አሉላ ዮሐንስ በጣም ቆየት ካሉ ሙዚቀኞች አንዱ ነው አንጋፋ ሙዚቀኛ ነው በጊታሩ እና በብዙ ሙዚቃ መሳሪያዎች እናውቀዋለን ኢትዮጵያ በሚለው ሙዚቃው የበለጠ ደግሞ እናውቀዋለን ኢትዮጵያ ቴሌቪዥን ላይ በተደጋጋሚ የምንሰማው ሙዚቃም ነው አረንጓዴ ቢጫ ቀይ እሱ ብቻ ሳይሆን እንዳለ ያለበት ሁሉ አረንጓዴ ቢጫ ቀይ ነው ቤቱም መሳሪያዎቹም ልብሱም ሁሉ ነገሩ እና በሱ ይታወሳል ብዙ የሙዚቃ መሳሪያዎችን ይጫወታል በሙዚቃ ነው እስካሁንም ድረስ ያለው ህይወቱ ነው ሙዚቃ ስለዚህ ዛሬ ደግሞ ሞመንት ኦፍ ትሩዝ ላይ መጥቶ ያው ሊፋለም ነው እና አስነግረው ነበር አሁን ህጎች አሉ ከዚህ በፊት ስለገቡ ሰዎችም ቀደም ሳወራህ ነበር መጀመሪያ የገባው ወዳጅህ ቴዲ ተሾመ ነው ዋው ከዛ ፊት እኛ ነበር ምን ሰራው ሞመንት ኦፍ ትሩዝ ምክንያቱም በቃ ለአድማጮች ሙሉ በሙሉ ነጻነት የሚሰጥ ፕሮግራም ነው የፈለጉት እንዲጠይቁ ማለት ነው ቴዲ ተሾመ ገብቷል ሳምሶን ማሞ ቀነኒሳ በቀለ ናቲማን እነዚህ ናቸው ስለዚህ አምስተኛ ሰው ነህ አምስተኛ ሰው መሆንህ ራሱ አንድ በኢትዮፒካ ሊንክ ታሪክ ላይ የሆነ ስፍራ ይኖርሃል ግን ደግሞ ይለፈኝ የሚል 3 እድል ይኖርሃል እነሱን ካልተጠቀምክ ደግሞ የመጀመሪያው ሰው ትሆናለህ ሪከርድ ይዛለህ ማለት ነው አረካሁን ለፈልት ነው ፕሮግራሙ ራሱ ይለፍ እሺ አሉላ ዮሐንስ ዮኒ እንዳለው ቅድም ስለ ኢትዮጵያዊነታችንን በሙዚቃ በጣም እንድናቅ ያደረገን ነው እኔ በልጅነቴ የማስታውሰው ኢትዮጵያ የሚለው ሙዚቃ ያሉላ ነው ከሚገርም ኢትዮጵያዊ ስሜት ጋር ማለት ነው ባንዲራው ስሜቱን ከውስጡ ማለት እንደዚህ ግን ያ ኢትዮጵያዊነቱና የኢትዮጵያ ሙዚቃው ኢትዮጵያ ላይ ብቻ አልቀረም ሎስ አንጀለስም ሲሄድ ያንን ያገኘው አሉላ ላይ በጣም በሚገርም ሁኔታ ኢትዮጵያዊ ነው ኢትዮጵያዊነቱ ደግሞ ከልብ ነው እና የሚያገኛቸው ኢትዮጵያውያንን የሚገርም እንክብካቤ እስከማድረግ ድረስም ደግሞ ስቱዲዮ ላይ የኢትዮጵያ ሙዚቃ ከመጫወት የኢትዮጵያ ባንዲራ ያየ ነው በፊት ዘፈኑ ላይም አሁንም ታይዋለህ የሱ ስቱዲዮ ውስጥ ከዛም አልፎ ደግሞ በተግባርም ደግሞ ለአገሩ ያለው ፍቅርና ለአገሩ ህዝብ ያለው ፍቅር እንክብካቤም ማየት ችያለሁ የዛ የእንክብካቤው አካልም ነበርኩ በሱ እና በሱ እንደ አባት እንደ አክስት እንደ አጎት እንደ ወንድም እንደ እህት ሆኖ ነው የተንከባከበን ለሰላምስት እንዳትለኝ ብቻ እሱ የለም እሱ አይገባም እሱ የለም እኔንም ቴዲ ተሾመንም የሚገርም እንክብካቤ ነበር ያደረገልኝ እና ቴዲ ደግሞ አሁን የሚገርም እንክብካቤ ያደረገለት እንደሆነ አይቻለሁ
እኔ ግን ያንን እድል አላገኘሁም። አለ ጊዜ አንድ ሳምንት አለ ተጠቀመበት አንዱን ሳምንት ራይ በቃ ላይ አረጋ በዚህ አጋጣሚ ጸጸቴንም ስታለክስ ነው ትላንት ስታለክስ አልክ ዛሬ ደግሞ ነው ደግሞ ስለዚህ ስለ አሉላ ደግሞ የማውቃቸው ነገሮችም አሉ የውስጥ አዋቂ መረጃዎችም ይኖሩኛል አድማጮችን በነጻነት በ82 22 ቴክስት አድርጉና ጠይቁ አሉላ በጣም ነጻ ሰው ነው እንግዲህ ለመግቢያ ያህል ራሱ ደግሞ የሚጨምረው ነገር ካለ ይጨምርልን አሉላ የት ነው የነበረው የሁሉ ጊዜ በጣም ረጅም ጊዜ ሆኖ ከኢትዮጵያ ከሄደ የሆነ ጠቅለል ያለ ህይወቱን በትንሽ ቢነግረን ጥሩ ነው እኔ አብዛኛውን ጊዜ ጀርመን ሀገር አብዛኛውን ጊዜ ሳይሆን ጀርመን ሀገር ነበርኩ እዛ ማር ነበረ ትምህርት ቤት መጀመሪያ ሜዲካል ገባው ከዛ በኋላ ወደ ሙዚቃ ለወጥኩ ከዛ ኢትዮጵያ መጣሁ በደርግ ጊዜ ተመላልሻለሁ በአባሁን መንግስት ጊዜ ተመላልሻለሁ ያሁን እንኳን በቅርብ እንኳን 2 አመት በፊት እዚሁ ነበርኩ ተገናኝተናል አይደለ ማለት መጀመሪያ ሙዚቃ የጀመርከው እዚህ ሀገር ቤት አይደለም ማለት ነው ነው የጀመርኩት ማስ እዚህ ነው ገና እናቴ እርጉዝ ሳለች ነው ሙዚቃ የጀመርኩት እናቴ ወደ ውስጥ ሆነ እሺ ለየት የሚያደርገው አጀማመር ከእናቴ ሆድ ጀምረህ ነው የጀመርከው እሺ እንደሱ ይመስለኛል anyway በዛ ነው የጀመርኩት እና ከልጅነቴ ነው ያደኩት የህፃናት አምባ ድሬዳዋ ነው ያደኩት የተወለድኩት አለማያ እና እዛ ህፃናት አምባ ብዙ የሙዚቃ ያው የካቶሊኮች አመራር ስለሆነ ብዙ ሙዚቃ ብዙ መዝሙር ቀን ማታ መዝሙር ነበር ካቴኪዝም ይባላል እንማር ነበርና በቃ ሙዚቃ እዛ አደረብኝ በኋላ አባቴ ሲወስደኝ ደግሞ አባቴ ደግሞ የሉተራን ሃይማኖት ተቀባይ ነው ማለት እንግዲህ በሉተራን ማለት ፕሮቴስታንት የሱ ሃይማኖት ተቀባይ ነው እና እዛም ደግሞ በጣም ብዙ ሙዚቃ አለ እና ሙዚቃ መዝሙር እና ሁለቱ ልዩ ናቸው የካቶሊክና የፕሮቴስታንት ልዩ ናቸው አሁን ግራ ገብቶኛል የት ቦታ እንደምሆን በኋላ ቤቴም ትምህርት ቤት ደግሞ ሙዚቃ ማር ነበረ እና ራሴን ያዳበርኩ ምናምን ከዛ በኋላ ደግሞ ያው አባቴ ቤት ሲገባ ደግሞ ትንሽ ኑሮ ለወጥ ያለ ነበረ እሱን ለማለት የፈለኩት ምንድነው ህፃናት አምባሳለሁ በጣም ደሳት ነበረ እንደ ልባችን ምግብ የለም እንደ ልባችን ልብስ የለም ያው ግማሽ ሰውነት ራቆት ነን ባዶ እግርን ሁሉ ጊዜ ግን አባቴ ቤት ጥሩ ነው ምግብ አለ ልብስ አለ ሁሉ ነገር አለ ግን ፍቅር ምትባል ነገር አልነበረች ፍቅር የነበረው ህፃናት አምባ ያለህ ነው እዛ ያለው ነው እና ፍቅር የነበረው እዛ ነው አባቴን በጣም አፈቅረዋለሁ በጣም ወደዋለሁ በጣም ትልቅ ሰው ነው ግን የእንጀራ እናት ነገር ደግሞ ሲሆን እዛች ጋ ነው ትንሽ ሼክ የሚያደርገው ማለት ችግር የነበረው እና በዛ ምክንያት ደግሞ ብዙ አጉራራለሁ በቃ ዜማለሁ ለራሴ ለብቻ አንጎራጉራለሁ አራካች ኮሚንት እንደሚለው ላለ ብዙ አንጎራጉር ነበር ከዛ በኋላ በቃ ሙዚቃውን በዛ በእንጉርጉሮ ሙዚቃ ውስጥ ገባሁ ጀርመን ሀገር ሄድኩ የስንት አመት ልጅ ሆነ ነው ጀርመን ሀገር ሄድከው ለትምህርት እውነቱን ለመናገር አሁንም እድሜን አላውቅም ምክንያቱም አነገር ልንገር አባቴ እድሜ ለውጧል ስሜንም ለውጧል የኔ ስም ስንታየሁ ነበረ መጀመሪያ በስንታየሁ ነው ያደኩት ስንታየሁ የሚል ዘፈንም አለ እናቴ ገና ልጅ በልጅነቷ አርግዛኝ ሳለ ስንታየሁ ትል ነበር ግን ምክንያቱም ይሄን ያወጣችልኝ ስም ወንድ ወይም ሴት ሊሆን ስለማልችል ነው ስለማታውቅ ነው ለማሰብስ ይያለ እና ይሄን እንግዲህ መጨረሻ ካገኘኋት በኋላ ነው ይሄን ታሪክ የነገረችኝ እና ህፃናት አምባ ስንታየው እያሉ ነበር ያደግነው ከዛ አዲስ አበባ አባቴ ሲመጣ እንደ ያገራችንን የዘራችንን የትግራይ የተንቤን የውቅሮ የመቀሌ ከና አሉላ የዘራችንን የዮሐንስ እና ስለዚህ አሉላ ዮሐንስ በዛ ዘለቁ
አባትህም ስማቸው ዮሐንስ ነው? አዎ። እና የነ አፄ ዮሐንስ ዘርም አለባቸው? አንድ ነገር አለበት። አዎ። እኔ ግን ልመራመር አልፈለኩም፣ ግን እንዳለበት ሰምቻለሁ። ይሄን የነገሩኝ አባቴ የአባቴ አባት ረዳ ጻድቅ እሳቸው የነገሩኝ። ስለዚህ በዛ ላይ እሳቸው ስማቸው ዮሐንስ ነው፣ አሉላ የሚል ደግሞ ተጋጥሞ የሁለት ጀግኖች ስም ያዝክ ማለት ነው። አዎ። ደግሞ ራስ አሉላ የአፄ ዮሐንስ የወታደር መሪ ነበሩ። የእሳቸው የወታደር አገልጋይ ነበሩ። አዎ። የጦር መሪ ነበሩና ቅርብ ግንኙነት ነበር። በጣም ይፋቀሩ ነበር፣ በጣም ይዋደዱ ነበር ራስ አሉላና አፄ ዮሐንስ። እና ልጅህን ለልጄ የሚባል ነገር ነበር በዛ ጊዜ። እና በዛ ተገናኝተው ይሆናል። እሺ። ከዛ ወደ ጀርመን ሄድክ? ግን አሁን ሳይ ስንታየው ነው በጣም የምትወደው ከአሉላ ይልቅ? አዎ። ምክንያቱም እናቴ ያን ስም የሰጠችኝ በፍቅር ነው። ደግሞ ታሪክ አለው ለምን ስንታየው እንዳለችኝ። አሉላን ደግሞ የምወድበት ምክንያት ደግሞ አባቴ በቃ እሱን በማፍቀር ነው አሉላ ልጄ፣ ወንድ ልጄ አሉላ ተባል። አሉላ በቃ የጀግና ስም ነው እና እንድወድ አደረገኝና እውነቱ ነው ደግሞ እሱም። ስለዚህ ሁለቱንም እወዳለሁ። እሺ። ለመናገር ለስንታየው ዘፍናል። እኔ ያልኩበት ምክንያት ለአሉላ አልዘፈንክም እስካሁን። ለራሴ ዘፍናለሁ አሁን። ያው ስንታየው የሚዘፈን አለ እሱ። አዎ። በጣም አሪፍ ዘፈን ነው በነገራችን ላይ። ስንታየዎችም ይወዱታል። እግዚአብሔር ይስጥልኝ። እና ከዛ እንዴት ሆነ ወደ ጀርመን ሄድክ ለትምህርት? በስንት ዓመት ሄድክ? አላቆም ማለት ነው። እሺ። ከዛስ እንገምታለን እድሜው? አዎ መገመት እኔም በመገመት ነው። ጊዜው ግን መቼ ነበረ? አሁን ጊዜ እኮ ወደ ጀርመን ሄድኮ በደርግ ጊዜ ነው? ኖ በኃይለ ሥላሴ ጊዜ ነው። አዎ የኃይለ ሥላሴ በቃ መጨረሻቸው ጊዜ። ስለዚህ ግምታችን ከ100 እስከ 200 ነው የሚሆነው ማለት ነው። በዛ ከ150 በለው አማካይ። እሺ። ዘካበኒ ይዟል። እሺ። አምኑበታል እሱ። እሺ። በኃይለ ሥላሴ ጊዜ ነው እሳቸው ወደ ያው ሊወድቁ ሲሉ ገደማ ነው። ሊወድቁ ነው የሚባለው ወይስ ሊወርዱ? ሊወርዱ። እሺ። አስተካክለ እንደዚያ ለአማርኛ አላስተምር ወንድም። እሺ። ከዛ በኋላ እዛ እየተማርኩ ሳለሁ ዶክተር ለመሆን ነበረ አይደል? አዎ። እኔ ሜዲካል ዶክተር ለመሆን ነበረ ገባሁ መጀመሪያ። አዎ። እና ሜዲካል ገባሁ፣ ተማርኩ። 3 ዓመት ተኩል ተማርኩ። ከዛ በኋላ ተማሪ ሳለሁ አንዳንድ ኦርጋናይዜሽኖች አሉ፣ ክለቦች አሉ፣ ተማሪዎች ብቻ የሚያጫውቱበት ክለብ አለ። እና ራስህ ሙዚቃው ራስህ መጻፍ አለብህ፣ መቅጠም አለብህ፣ ራስህ መጫወት አለብህ። የሌላ ሰው ሙዚቃ መጫወት የለብህም። እና የሚሰጠን እዛ 15 ደቂቃ ነው። ሰው ዘፈን ትጫወታለህ፣ የራስህን ነው። ግን ደግሞ አኮስቲክ ነው፣ ኤሌክትሪክ ነገር የለም። በድምጽም ብቻ ሊሆን ይችላል፣ በፒያኖም አለ፣ ጊታርም የሆነውን ብቻ አኩስቲክ የሆነ ማለት ኤሌክትሪክ የማያስፈልገው መሳሪያ ይዘህ መጫወት ትችላለህ። እና የሚከፈለን 15 ብር ነበር። ግን ለኛ ለተማሪዎች ያን ጊዜ ጥሩ ነበር። እና አንድ ጊዜ ብዙ ዘፈኖች ተጫውቻለሁ አኩስቲክ። እና አንድ ሚስተር ፕሬዚደንት የሚል ዘፈን ስጫወት ሳለ አንድ ነጋዴ መጣና ይሄ ዘፈን በጣም ወድጄዋለሁ እስቲ ድገመው አለኝ። እና እኔ ፕሮግራም ጨርሻለሁና ሌላ ቀንና እና መጣ ከጓደኞቹ ጋር መጣና ያን ዘፈን ጠየቀ፣ ተጫወትኩና ይሄንን ለማርኬት እናደርገዋለን፣ በቃ ሲዲ እናወጣለን አለ። እኔ ተማሪ ነኝ፣ አይፈቀድልኝም፣ ጀርመን ሀገር እንደዚህ አይነት ነገር የለምና አይኛ ጉዳዩን በጠበቃ በህግና እናሳልፈዋለን አለ። ከዛ በኋላ ሸክላ ወጣ። ሸክላ ሲወጣ በዩሮፕ በሙሉ በጣም ታወቀ። ከዛ በኋላ አሁን ቱር ማድረግ አለብህ፣ ይሄን ሸክላ ለማሳወቅ ቱር ማድረግ አለብህ እና ዩሮፕን ሁሉ ዞርክ፣ አንዳንድ አፍሪካ ሀገሮችን ዞርክ። በዛ ምክንያት የሕክምናው ትምህርት አቋረጥኩ እና ወደ ሙዚቃ ገባሁ። ግን በማቋረጤ ምንም አይቆጨኝም። ግን በዛ ላይ ደግሞ ማንንም ኢትዮጵያዊ እውነት ሆስፒታል ውስጥ መስራት፣ ምክንያቱም እየተማርን ሳለ ኢንተርንሺፕ የሚባል ፕሮግራም አለ፣ ፕራክቲክ የምታደርግበት ፊዚካሊ ገብተህ የምትለማመድበትና በሽተኛ ህመምተኛን ጉዳተኞች የምትረዳበት እና እነሱን ስትረዳ እንዴት ደስ እንደሚላቸው ሲረዱ ህመማቸውን
አይተ ሲጨነቁ ሲያለቅሱ ሲደሙ ስትጠግንላቸው ስታክማቸው በቃ ስታጽናናቸው እንዴት ደስ ይላል። እና ማንም ኢትዮጵያዊ ቢያንስ 6 ወር በሆስፒታል ውስጥ መስራት አለበት። ህመምን ህይወት ምን እንደሆነች እንደዚህ ቆንጆ ህይወት ከ5 ደቂቃ በኋላ ትወድቃለች። ግን ያ በሽተኛ በአምቡላንስ ተሸከመውት ሆስፒታል መጥቶ ተጠግኖ ተሽሎት በቃ የራሱን ቦርሳ ይዞ ወደ ቤቱ ሲሄድ እንዴት ደስ ይልሃል፣ እንዴት ትኮራለህ። ያ በሽተኛ እንዴት ደስ ይለዋል። እና ዶክተር አሉላ እናመሰግናለን። የህክምናውን እና ትምህርቱን አቋረጥከው? ግን አቋረጥኩ። ምን ቀጠልክ ነው? ሙሉ በሙሉ ተቋረጠ? ሙሉ በሙሉ ተቋረጠ። በቃ ምክንያቱም አንድ ነገር ላይ ፎከስ ማድረግ አለብኝ። ከዛ ወደዚህ ነው የመጣው? ከዛ ወደዚህ መጣሁ። ብዙ አመት ቆየሁ። እናቴንም ለመፈለግ መጣሁ። ዋናው ወላጅ እናቴን ወይዘሮ ጽጌን። ከመቼ ነበር የተለያያችሁት ከእናትህ ጋር? ከተወለድኩ ምንድነው እዛ ኦርፍኔጅ ማለት ህፃናት አምባ። እናቴ እድሜዋንም አታውቅ፣ ግን 12 13 14 አመት እድሜ ይሆናታል ስትወልደኝ እና የሞተ ልጅ ነው የወለድሽው ብለው ይዘውኝ ሄዱ። ከሷ አታውቀኝም። ከዛ በኋላ ከትንሽ አመታት በኋላ ይሄን ሚስጥር የሚያቅሰው ለናቴ ልጅሽ እኮ ስንታየው የምትዩ ልጅ አልሞተም፣ እዚህ ህፃናት አምባ ነው ያለው አሏት። እሷን ፈልጋ መጣች፣ አገኘችኝ። እና እዛ ስታየኝ ማልቀስ ጀመረች። አቅፋኝ ትስመኛለች። ያን ጊዜ ነው ለመጀመሪያ ሰው ሲያቅፈኝና ሲስመኝ ማውቀው። እና እኔ ባዶ እግሬን ነኝ፣ ከታች ራቆት፣ ከላይ ቲሸርት ነበረኝ፣ አጭር ሸሚዝ። በቃ ችግር እንትን ቤት ስለሆነ እና አለቀሰች። እኔ ጭራሽ ሰው ሲያለቅስ አይቼም አላውቅም። ማለት አዋቂ እኛ ህፃኖች ስንጣላ ምናምን በየደቂቃው እንላቀሳለን። ግን እሷ በኋላ በቃ ያው አስተማሪያችን ሴር ናት። እናትህ መጣች ስትለኝ እኔ እኮ እናት የለኝም አልኳት። እኛ ከልጆች አንድ ቦታ ጥግ ሆነን እንጫወት ነው። እናትህ መጣለች እና እናትህ ግን እኔ እኮ እናት የለኝም። ምክንያቱም የኔ ኑሮ ኔቹራል ይመስለኛል። የኛ ኑሮ እዛ ህፃናት አምባ ያለ ነው። ከዛ በኋላ መታወሰደችኝ ናስታይኝ። በኋላ ልብስ ይዛ መታልኛ ገምታለች። ቁንጣ ሱሪ፣ ቁንጣ ሸሚዝ እና ለመጀመሪያ ጊዜ ነው ሙሉ ልብስ የለበስኩት። ስለዚህ ለመጀመሪያ የተገናኛችሁት በዚህ ጊዜ የተገናኛችሁ? ከዛ ተለያያችሁ ማለት ነው ድጋሚ? እንደገና መጣ ልትወስደኝ ታዘጋጀኝ ነበረ። እና እዚህ ትምህርት ቤቱ ሰማ መሰለኝ እነሱ ወደ ሌላ ህፃናት አምባ ላኩኝ። እና ስትመጣ አላገኘችኝ። በዚህ ደግሞ ተለያያችሁ ማለት? በዛ ተለያየ። ከዛ በመሃል አባት መጥቶ ነው የወሰዱት ከዚህ? ለአባቴ ነገር ልጅ ወልደሃልና ከመተው ወሰደው። አባቴ ሲያቅሳለ መተው ወሰደኝ፣ አቀፈኝ፣ ሳመኝ። እና እኔ አባት እንደሆነ አላውቅም ነበር። ምክንያቱም ኔቹራል ይመስለን ነበር ያለ እናት ያለ አባት ባደግ። እና እሱ ወሰደኝና ቤት ወሰደኝ። በቃ እዛ ኖርኩ። ከዛ ከጀርመን መጣ እናትን ፍለጋ ሄድኩ። ያን ጊዜ እኔ እዚህ ስመጣ እናቴ እስራኤል ሄዳለች። እና በዚያን ጊዜ አባባጃን ሆይ እንበላቸው አይደለም ይቻላል። እሳቸው አንድ የ13 የአይሁድ ሃይማኖት ተቀባዮች ፈላሻዎች ይባሉ ነበር። በዚያ ጊዜ ወደ እስራኤል እንዲሄዱ ፈቀዱላቸው። ከ13 አንደኛዋ የኔ እናት ነበረች። እና እስራኤል ሄዳ በቃ ህፃን ነበረች፣ ትማር ትሰራ እዛ ትኖር ነበረ። ከጊዜ በኋላ ስትመጣ ሳለ እኔም ልጄን ይዤ ስንታየሁን ይዤ መጣሁ። እና ጀርመን ጀርመን ወለድኩ። ከጀርመን ሀገር ስንታየሁን ወለድኩ። ከጀርመናዊት ማለት ነው? ከጀርመናዊት ልክ ነው። እና ልጄን ስንታየሁ አልኩት። የራስ ስም ሰጠው? ያ እና ያን ጊዜ በብላክ ኤንድ ዋይት ቴሌቪዥን ላይ ስንታየሁ የሚለው ሙዚቃ ይጫወት ነበረ። እናቴ በድንገት ከእስራኤል መጣ በብላክ ኤንድ ዋይት ቲቪ ላይ ታያለች። ይሄ ስንታየሁ ዘፈነን? እና ለጓደኞቿ ይሄ እኮ ስንታየሁ አይደለም ስሙ አሉላ ነው፣ ይሄ እኔ ልጅ ነው ትላቸዋለች። አንቺ መካነሽ መቼ ወልደሽ ታውቂያለሽ? ይሄ የኔ ልጅ ነው፣ ምክንያት የለውም። ስንታየሁ ብሎ የሚጮህበት ምክንያት የለውም። ይሄ እኔ ልጅ ነው። እና ይስቁባታል። በኋላ ኢትዮጵያ ቴሌቪዥን ደብዳቤ ትጽፋለች። እኔ በዚያ ጊዜ ጀርመን ተመልሻለሁ።
ደብዳቤው ዞሮ ዞሮ አሜሪካን ደርሶ ቪኦኤ ደርሷቸው ከዛ በኋላ ኤኒዌይ ደብዳቤ መላኩ ብቻ ተሰማ ሰማ እና ዶቼ ቬለ እና ማን ነበር ስሙ አማኑኤል በረከት የሚባል የዶቼ ቬለ ጋዜጠኛ የስፖርት ጋዜጠኛ ነበር የስፖርት ፕሮግራም አማኑኤል በረከት እሱ ጀርመን እዛ ያለሁበት ከተማ ደወለልኝ አሉላ ደብዳቤ መጥቶልሃል እኛ ተፈልጋ አሁን አሜሪካን ያለው ደብዳቤው እዛ ነው ያለው የናትህ ነው ከዛ በኋላ ኬት አድራሻ አልኩ ከዚህ ከአለማያ የተላከ ነው የቺን አድራሻ ይዤ አለማያ መጣሁና ስፈልግ እሷ እዛ ተገኘ እሷ ደግሞ የመጣችው እናቷን ለማግኘት ነው ከእስራኤል እና እንደዚህ አይነት ብቻ ረጅም ታሪክ አለው እሳቸው እናታቸውን ለማግኘት አንተም እናትን ለማግኘት ተገናኘ ከእስራኤልና ከጀርመን መጣችሁ ተገናኛችሁ ኢትዮጵያ ተገናኘ በጣም ደስ ይላል እሺ ከዛስ ምን ተፈጠረ ከዛ በኋላ እናቴን አገኘኋት ከሷ ጋር ኖርኩ 3 አመት ተኩል አለማያ ቁጭ ብዬ ኖርኩ ተመልሼ መጥቼ አባቴ በጣም አሞት ነበር እና እሱን ላስታምም ባልቻ ሆስፒታል 15 ቀን ከሱ ጋር አድር ነበር በጣም ያመው ነበር 15 ቀን ከሱ ሳልለይ እሱ አልጋ ላይ እኔ ምድር ላይ ተኝቼ አስታመምኩት ሲሻለው ሳለ ወደ አሜሪካ ወደ ልጆቹ ተላከ ብዙ የእንጀራ ልጅ ወንድምና እህቶች አሉኝ ቁጥራቸው አይታወቅም ግን ወደ 25 ይሆናሉ አይደል 26 27 ሊሆን ይችላል ስለሱ ወደ በኋላ እንመጣበታለን እሺ እና እሱ አሜሪካን ሀገር ሄደ እንግዲህ አባባ አንተ ተሽሎሃል አሜሪካን ሀገር ትሄዳለህ ልጆች ጋር እኔ ደግሞ እናቴን ልፈልግ ብዬ እዚህ ቀረው እና በቃ ዞር ጎንደር ሄድኩ ከሷ እስራኤል ናት ያለችው ከእስራኤል ኮረስፖንደንስ አረቅ እሷ ኢትዮጵያ ገብታለች ከኢትዮጵያ ደግሞ ድሬዳዋ ሱቅ ነበራቸው ከዛ በኋላ ደግሞ አለማያ ምናም ሲባል ብቻ ኤኒዌይስ አገኘኋት 3 አመት ተኩል ከሷ ጋር ተቀመጥኩ እና በኋላ ወደ አሜሪካ ሄድኩ አባቴን ለማስታመም ማለት እንዲሻለው ለማድረግ አባቴን አገኘሁት እና ዋሽንግተን ዲሲ ሜሪላንድ ዋሽንግተን ዲሲ ነበር የሚኖረው ያው ታቋል ሜሪላንድ ዋሽንግተን ዲሲ ጎረቤት ናቸው እንደ ቦሌና ጉለሌ አይነት ነገሮች ናቸው እና ከሱ ጋር ትንሽ እሱን ለማስታመም ለመጠየቅም ሄድኩ ከዛ በኋላ እሱ እግዚአብሔር ሲወስደው ማለት ሲያርፍ እኔ ወደ ካሊፎርኒያ ሙቭ አደረኩ እና ካሊፎርኒያ ያው ስራዬን ኑሮዬንና ስራዬን ግዛ ቀጠልኩ ስንት ጊዜ ሆነ ካሊፎርኒያ ከገባው 1991 May 1st ሄድከው 20 አመት አካባቢ ማለት ነው እና በመሀከል ግን መጣ ነበር እንኳን 2 ጊዜ እንደመጣ አስታውሳለሁ right ያ አሁን መጣሁ ሶስተኛ ያ ቲቪ ላይ የሚታየው መቼ ነው የተቀረጸው ኢትዮጵያ የሚለው ዘፈን በደርግ ጊዜ ነው ከጀርመን እንደመጣ ነው ከጀርመን እንደመጣ በደርግ ጊዜ ተቀረጸ ነው ስለዚህ አሉላ ታሪክ ባጭሩ ይሄን ይመስላል በደምሳሳው ግን እንቦረብሯለን ደግሞ እየገባን ወደ በኋላ ተመልሰን የሚገርም ታሪክ ነው ያለህ በጣም ፊልም ነው ትንሽ ሚስተር ፕሬዚደንት በወይም በጊታር ተሰማን ትችላለህ የመጀመሪያ ዘፈንህ ማለት ነው ከዛ ሙዚቃ ሰምተን እንመለስና አድማጮች 8222 ላይ የጠየቋቸው ጥያቄዎች አሉ ትጠየቃለህ promise this, you promise that. You promise things you know you can't. You talk about this when you mean that. By using words we don't understand. Mr. President,
Ooh, Mr. President. Ooh, Mr. President. Inflation's what you talk about. Corruption's what you know about. Champagne woman conversation while making war with neighbor nation. Yeah. Ooh, Mr. President. Ooh, Mr. President. Ooh, Mr. President. Yeah. ዘፈኑ ይቀጥላል። ለዚህ ረጅም ነው። የመጀመሪያው ዘፈን ይሄ ነው። በጣም ይገርማል። ይሄ ነው በሸክላ የታተመው። የመጀመሪያው ዘፈን ይሄ ነው። በኃይለኛ ዘፈን የጀመርከው ከእግዚአብሔር ኃይል ጋር ነው። በጣም ይገርማል። ያው አሉላ ጊታሩንም ሃርሞኒካውም ይዞ ገብቷል። የሚገርም ዘፈንም ነው አሁን ያሰማን። ግን ምንም ማድረግ አይቻልም። በእነዚህ አንታለልም። የሚመጡ ጥያቄዎች በሙሉ ሳንሱን ሳናረግ እናቀርባለን። ስለዚህ አድማጮችን በ8222 ጠይቁት። አሉላን አናገኘውም ደግሞ ከሳምንት በኋላ መሄዳል ተመልሶ። ሄጅ ነው። ስለዚህ ጠይቅ የፈለጉትን ጥያቄዎች ያው እሱም ይለፈኝ ተፈቅዶለታል፣ ግን አልጠቀምበትም ብሏል ቅድም። ያው ካሁኑ ተናግሯል። ስለዚህ ይለፈኝም የለውም። እንዲሁም ተቃላለ ያው ሪከርድ ይዛል። ሁሉንም ግን እኛን ጠይቀዋለን፣ ችግር የለም። ፕሮግራሙ ኢትዮፒካ ሊንክ ነው። ጣቢያው ፋና ኤፍኤም 98.1 ከአሉላ ዮሐንስ ጋር ዮናስና ብርሃን አብራናችሁ እንቆያለን። አብራችሁ ነው። አሉላ አቤት በጣም ደስ ይላል። በጣም ይገርማል። አሁን ደግሞ ቅድም በጊታርና በድምጽ ነበር፣ አሁን ደግሞ በጊታርና በሃርሞኒካ ነው። ስንት የሙዚቃ መሳሪያ የምትጫወተው? እኔ እንግዲህ ስቱዲዮ ውስጥ ብዙ የሙዚቃ መሳሪያዎች አይቻሉ። ሃርሞኒካ እንኳን ይሄ ሰባተኛ ነው ያዘው። አፉ ላይ ያለው ሰባተኛው ነው። ስድስት አሉ። ተለያዩ ናቸው ስድስቱም። ሁሉም የተለያዩ ፊደል አላቸው። ከሆነ ያቸው በሙሉ አለ። ደግሞ ይዤ መምጣት ነበር። መኪና ውስጥ አሉ፣ ከፈለጊ ሊመጡ ይችላሉ። ይሄ ሜጀር የሚባል ነገር አለ ማለት ነው ሃርሞኒካ ላይ። ልክ ነው። እንደሱ አለ። ደግሞ ክሮማቲክ የሚባል ሃርሞኒካ አለ። እነሱ ደግሞ ይሄ ሁሉ አያስፈልግም። በክሮማቲክ በቃ ልትሰራበት የምትችል ነው። አንድ ለኔ ሰጥተኛል ሎስ አንጀለስ እና ማታ ስተኛ እሷን ጠዋትም በእሷን ምን ያውቃል። ስለዚህ ማታም ጠዋትም አስታውሳለሁ። ጉድ ስንት ትችላለህ አሉላ? ሃርሞኒካ አለ፣ ጊታር አለ፣ ሙዚቃ መሳሪያዎች የምትችላቸው? 12 መሳሪያዎች እጫወታለሁ። 12? ዋን ማን ባንድ ነው ማለት ነው። ከዛም በላይ ነው እንጂ አይደል? አንድ ሰው ሆኖ ግን 3 ባንድ እንደማለት ነው። ማርሽ ባንድ ብለናል ወይ እንደዛ ይሻላል። ዋን ማን ማርሽ ባንድ ብለህ እዛ ሎስ አንጀለስ ጋራጅ ባንድ አለው። ጋራጅ ስቱዲዮ አለኝ። ጋራጅ ስቱዲዮ እና ውስጡም የተሟላ የሙዚቃ መሳሪያ አለው፣ ሳውንድ ሲስተም አለው፣ ሁሉም ነገር አለው። እና ኮንሰርትም ሲኖረው ከየትም እቃ የመዋስም የመከራየትም አያስፈልገውም። የራሱ ይዞ ይሄዳል። ሁሉም ነገር የራሱ አለ። በጣም ደስ ይላል። በጣም የታጠቀ ነው፣ የተደራጀ ነው። እሺ አሉላ ዮሐንስ ነው ያለው። ዮኒ እንግዲህ ጥያቄዎቹን ማጉረፍ መጀመር አለበት። ያው ሳሳ ባለ ነገር ነው የምንጀምረው። ሳሳ ብለን ከዛ ያው የበረታ ይሄዳል።
በነገራችን ላይ ቴክኒሻናችን ሙሉቀን ክንፈ ነው ዛሬ። ሙሉቀን ክንፈ ደግሞ ዛሬ ልደቱ ነው። በኋላ አሉላ ያው ሁሌም ሃፒ በርዝዴይ ይላል ሲያገኝ በርዝዴይ ባይሆንም ማለት ነው። እዚህ ደግሞ ወንድማችን ልደቱ ነው ዛሬ ሙሉቀን ክንፈ። በኋላ የሆነ ነገር ትለዋለህ ብዬ አስባለሁ። ራሁ ነግሬሃለሁ። እሺ መልካም ልደት መልካም ልደት መልካም ልደት in many 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 more። በጣም ደስ ይላል። ሌሎችም አድማጮችም ዛሬ ልደታቸውን የሚያከብሩ አሉ። ስለዚህ እነሱንም አንድ ላይ ነው ጠቅለል አድርገው በኋላ ይላቸዋል። የፌስቡክ ግሩፓችን አንቀሳቃሽ ዮናስ እናቱ ወይዘሮ ዛይድ መብራቱ ልደታቸውን ያከብራሉ። ስለዚህ እንደውም በአሉላ ልክ እንዳሁኑ እንዲባል ነበር የፈለገው። ስለዚህ አብሮ ብሏቸዋል ማለት ነው። በዛ ላይ ፌስቡክ ግሩፑም ደግሞ በጣም ተሳታፊ ነው ብሏል አሉላ። የኢትዮፒካ ሊንክ ፌስቡክ ግሩፕ ላይ እዛ አለ አሉላ። በጣም እኔ ትልቅ ክብር ነው የሚሰማ እዛ ውስጥ መኖሩ ራሱ። ስለዚህ አሉላ ዮሐንስ እንጀምራለን። አሁን ጥያቄ ብዙ አታዘናጋን። ብዙ ጥያቄዎች ናቸው የሚጠየቁት። እስካሁን እንኳን 45 ደቂቃ ሄዷል። እሺ አይቀለል አድርገን እንጀምረው። እሺ አሁን አንዱን ብቻ ነው የምትመርጠው ማለት ነው። ምርጫ ሲሆን ያው ደረቅ ጥያቄ ደግሞ ሲሆን ማብራራት ይጠበቅብሃል ማለት ነው። ደስ ይላል። የጨዋታው ህግ እንደዛ ነው። ስለዚህ ከሻይ ከቡና ነው የምንጀምረው እና ሁለቱንም አልወድም የለም በቃ ግድ አንዱን መምረጥ አለብህ ነው። ሁለቱንም አልወዳለሁ። እንደዚህ ማይቻል አሉላ ጨዋታ ላይ ስለሚያስፈልግ ነው። እሺ አላል ስራ ላይ ተቀለቀል ካላስገባህበት እውነት ነው። እና ሻይ በጣም እወዳለሁ። እሺ ከእንጀራና ከዳቦስ? እንጀራ ነው። እሺ ከመጽሐፍትና ከጋዜጦች? ዛክ እውነቱን ለመናገር መጽሐፍ ተወዳለሁ። እሺ እውነቱን ነው የምንፈልገው እኛም እውነቱን። ልክ ነው። ከፔፕሲና ከኮካኮላስ? ሁለቱንም አልፈልግም። የለም እንደዚህ እንዴ የጨዋታው ህግ አንዱን መምረጥ ነው። ደግሞ 3 ይለፈኛል እስከ 10 ሰዓት ድረስ ማለት ነው። ግን ይሄ ማለት በቃ ምንም ተራ ጥያቄ ነው። በኋላ እየከረረ ነው የሚሄደው። እንደፈለገው ይክረር። ግን አንድ ነገር ሳትወልድ እወዳለሁ ማለት እንዴት ትችላለህ? ሁለቱ አንዱ ግን የምትመርጠው ይኖራል። ወደ ሳይሆን አሁን ለምሳሌ በረሃ ላይ ነህ እንበል፣ ውሃ የለም። ስለዚህ ሁለቱ ቀርበውልሃል ወይ ኮካ ቀርበውልሃል። እንደሱ አትልም እንዴት አለ ኮካ ኮላ። እሺ ፔፕሲዎች እንዳይቆጥ ብቻ። አይ ችግር የለም መሰለህ ነው። ከጀርመንና ከአሜሪካስ? እንዴት ይቻላል እንደዚህ? አንድ ሀገር እኮ ከአንድ ሀገር ማስተካከል አትችልም፣ ማወዳደር አትችልም። ግን አንተ የወደድከው የተመቸህ ይኖራል። አሁንም ዓለም ላይ ሁለት ሀገሮች ቀሩ እንበል። በረሃ ውስጥ ነው ዓለም ላይ ሁለት ሀገሮች ቀሩ እንበል፣ ጀርመንና አሜሪካ። እዚህ ላይ ተሸንፌያለሁ እውነቱን ለመናገር። እና ይለፈኝ አሁን ላይ በዚህ አድሩን በመገራገል ነው እንጂ አንተ ራስ እናልፋለን እንጂ ይለፈኝ ማካል እንጂ ይሸኛለን ማለት ነው። በዚህ ሰዓት ላይ በጣም ከባድ ነው እኮ ታውቃለህ። እውነት ለምን እንትን እስኪ አብራራው የከበደበት ምክንያት። ኦኬ ጥሩ አረክ ነው። ማንም አገር አይበልጥም። ለምሳሌ ከኢትዮጵያና ከአሜሪካ ስትል አሜሪካ ኢትዮጵያን አትበልጥም፣ ኢትዮጵያ አሜሪካን አትበልጥም፣ ጀርመን ኢትዮጵያን አትበልጥም፣ ኢትዮጵያን ጀርመን አትበልጥም። ግን ላንተ ነው። አሁን ለኔ ግን ኢትዮጵያ ትበልጥብኛለች ከማንኛውም ሀገር ተደምረው ማለት ነው። ስለዚህ አሁን ምንድነው ሀገር ካልከኝ አይ ነው ከሀገር አለ። ሁለቱም ያረግነው ጀርመንና አሜሪካን ዝም ብሎ አይደለም፣ ያው ስለርክባቸው ነው። ሁለቱም ጋር ኖርሃል። ጀርመን ደግሞ ሚስትና ልጆች አሉ። ስለዚህ ደግሞ ያለውን አሜሪካ ነው። ስለዚህ የሆነ አሜሪካማስ ብዙ ጊዜ ይመጣሉ ልጆቼ። ስለዚህ ግን አንተ የሆነ የምትወደው ነገር ይኖር ከሁለቱ። ኦኬ አሜሪካ እንደዛ ነው ማለት መጀመሪያ ሆኖ። እሺ የምትወደው ምግብ ምንድነው? የሀገር ውስጥ እኔ አውቀዋለሁ። ቬጂ ኮምቢኔሽን ቀየርክ ማለት ነው። እና ክትፎ፣ የበሰለ ክትፎ ያለ አይብ የሌለበት ግን ምታዝን ይመስላል እያዘዝጋለ ይመስላል ነው። እየሸተተኝ ነው ያለው ጨርሽ ራሴ እኮ ለኔ ምን እኮ ነው። እሺ የውጭስ?
የጣሊያን ምግብ ብዙ የምትበላው እሱ ነው? እሺ የምትጠላውስ ምግብ? ሃምበርገር አትወድም? ማክዶናልድስ አልወድም። እሺ ለምንድን ነው? ኬሚካል ነው። የቆየ ስጋ ነው። ፍሪዝ ተደርጎ የሚቀርብ ስጋ ነው እና ደረቅ ስጋ አሁን ለምሳሌ ሲያቀርቡልህ ታውቃለህ፣ መጀመሪያ ከመውጣቱ ልክ እንጨት ይመስላል ስጋው እና ፕሪፔርድ ብዙ በኬሚካል ብዙ ደግሞ እንትን የሚጨምሩበታል አሮማ እንዲጣፍጥ የሚያደርጉበት ነገርና ማክዶናልድስ። ይሄ ግን ለእኔ መልእክት ነው ይመስለው። ምክንያቱም አሉላ ሎስ አንጀለስ ማለት በፊት ተገናኝተናል እዚህ ማለት ነው። የዛሬ 2 ዓመት የመጣ ጊዜ ውስጥ ታዋቂ ላይም አንድ ታሪክ ሰርተንበት ነበር። ከዛ ግን ሎስ አንጀለስ ሲሄድ ምንም አድራሻው አልነበረኝም። እንዳጋጣሚ ነው የተገናኘ ነው። ማክዶናልድ ውስጥ ነው የተገናኘ ነው። እኔ ማክዶናልድ ልበላ፣ እሱ ግን ቡና ሊገዛ ነው የመጣው። እና አሁን እንደዚህ የሚለው ነገር ለኔ ነው መልእክት። ያኔ ምን አለህ ግን ስለ ምግቡ አነሳ ያኔ? አይ በቃ በጣም ስንገናኝ ሁለታችን ነው የገረመን ማለት ነው። እኔም በጣም ገርሞኛል። አስበው ከ10 ሚሊዮን የሚኖርበት ከተማ ላይ እንዳጋጣሚ እንደዚህ ሶስት ታገኝ ይገርማል። እና በጣም ነው የገረመን። ከዛ እሱ ቡና ሊገዛ ነበረ፣ እኔ ደግሞ ቁርስ ልበላ ነበር። አድራሻ ተቀያይረን ተለያየን። ግን ከሰዓት በኋላ ነው የደወለልኝ። ከዛ በኋላ ግን አልተለያየንም በቃ እስከማለት ድረስ። ልክ ነው። እና ማክዶናልድ ባለውለታችን ነው። በዚህ አጋጣሚ አታጣጥናቸው። ከሀገር ውስጥስ የምጠላው ምግብ ምንድን ነው? የሚጠላ ምግብ ብዙ ቅባት ያለበት ብዙ የሆነው ምግብ ግን ብዙ ቅባትና ዘይት ያለበት አልወድም። እሺ ሁለቱ ሰዓቶቹ ጉዳይ ለምን ሆነ አነሳቸው? እነዛ ሁለቱ እጅ ላይ የምታረጋቸው ሰዓቶች የዛሬ 2 ዓመት አካባቢ ነው ስትመጣ እጅ ላይ 2 ሰዓት ነበር። 3 ዓመት ነው እንደዚህ ሆኗል። በግራና በቀኝ 2 ሰዓት አድርገህ ነበረ። ተሳስተሃል። በቀኝ ብቻ በአንዱ እጅ ላይ ነው። በአንዱ እጅ ላይ ሁለቱም ያለው 2 ሰዓት አድርገህ ነበረ። አሁን ግን አንዱም የለም። ምክንያቱም ልሄድ ስል ወደ በቃ ከኢትዮጵያ ለቅቄ ወደ አሜሪካ ሲሄድ ጠየቁኝ ሰዎች ምን ላድርግ በቃ ሰጠኋቸው። እዚህ ሰጣቸው? እዚህ ትችላቸው። መጀመሪያ ለምን ነበር ያረከው 2 ሰዓት? ስጦታዎች ናቸው። አንደኛው በአይሁድ ባር ምጽዋ ይባላል ከእስራኤል የተላከልኝ ነው። ሁለተኛው ደግሞ ጓደኛዬ የሰጠችኝ ነው እና ሁለቱንም ስለምወዳቸው አረጋቸው ነበር። ለሁለቱም ጓደኞች ፍቅር ለማሳየት ነበረ። እንዲያም ያን የሰራ ነው እኮ አንድ አንጋፋ ድምጻዊ 2 ሰዓት አስሮ ወደ ሀገሩ ተመለሰ ብለን ነበር። ውስጥ ታዋቂ ላይ ነው የሰራ እና ያልተለመደ ነው። እኔም ሳገኘው 2 ሰዓት አድርጎ በጣም ገርሞኝ ነበረ። ምንድነው ስለው በቃ ሁለቱም ስለምወዳቸው ሁለቱም ጓደኞቼ ለሁለቱም ክብር ነው ማረገው ብሎ ነበር። ሶስተኛስ ቢሰጥህ ኖሮ ከምትወደው ሰው ሶስቱን ታረግና? አላደርግም። ሰጥተህ ነው ማየት ነገር አይወድም ማለት ግን ይገርምሃል እነዚህ ልጆች ይሄን ሰዓት እንልክልሃለን ብለውኛል። ስጦታ ስለሆነ ሰጥቻቸዋለሁ። ግን እንልክልሃለን ብለውኛልና ምናልባት አሜሪካ ይልኩልኝ ይሆናል። ይልኩልኝ ደስ ይላል፣ ባይልኩልኝ ደግሞ ስጦታ ነው ደስ ብሏቸው ይጠቀሙበት። ከመለሱልህ ታደርገዋለህ? እሺ ከዲሲ አሁን ከሜሪላንድ ወደ ኤልኤ ሙቭ አደረክ። ስትሄድም የራሱ የቻለ ታሪክ አለው አካሄድህ አይደለም? አዎ ምንድነው ዲሲ ሜሪላንድ አባቴ ያረፈ እና እዛ የቆየሁበት ምክንያት አባቴን ጎን እሱን ለማግኘት እሱን ለማየት ጤናውን ለመጠበቅ የተቻለኝ መጠን ከሱ ጋር ለመሆን ነበረ እና ኖርኩ እዛ። በቃ ከአንድ አመት በኋላ ጊዜ ሲወስደው በቃ እኔ እንግዲህ ምን አደርጋለሁ እዚህ አልኩና ወደ ካሊፎርኒያ ሄድኩ። ለምን መረጥከው ያን ቦታ? በምን? የአርት ሆሊውድ ነው ደግሞ ኖርም ደግሞ ሆሊውድ ነው፣ ዌስት ሆሊውድ ነው። 2 blocks away አይተዋል። እኔ ከምኖርበት ሰንሴት ስትሪፕ 1 ብሎክ ነው። ከዚህ 3-4 እምብርት ማለት ነው። በቃ የሆሊውድ እምብርት ላይ ነው የሚኖረው። እዛ ነው እኔ ራሴ አድራሻ እሱን ነበር የምሰጠው። እስራኤል ላይ ለተለያዩ ነገሮች ስትሞላ ዌስት ሆሊውድ ደስ ይለኝ ነበር አድራሻው። ግን አካሄደስ ከምስራቅ ማለት ነው ከኢስት ሳይድ ወደ ካሊፎርኒያ ወደዛ ስትሄድ እንግዲህ በጣም ረጅም ርቀት ነው። በመኪና ነው የሄድከው? በመኪና ነው የሄድኩት። ሁለተኛ ደግሞ ዲሲ ሳለሁ
ከበርክሊ ደብዳቤ ላኩልኝ ማለት ደብዳቤና ኮንትራክት ላኩልኝ ለስራ እና በርክሊ ስራ ጀመርኩ የሙዚቃ ስራ ነው እዛ ስራ ጀመርኩና አንድ ወር ተቀመጥኩ በኋላ ሁለት ሳምንት ስራ ነው ሁለት ሳምንት ተመለስኩ በኋላ ስመለሳለ ነው አባቴ ያረፈው ከዛ በኋላ በቃ በጣም አዘንኩና እንደገና ላኩልኝ እኛ ጋር ስራ አሉኝ በቃ ወደ ከዲሲ ወደ ኤሌ ሄድኩ በርክሊ ሄድኩ እዛ ስራዬን ስጨርስ ኤሌ ሙቭ አደረኩ በመኪና ያቆረጥክ በጣም ደስ ይላል ሂች ያረክ ነበር ሄድኩ አይደል ይሄ ፊልም ላይ የምናየው መንገድ ላይ ትቆማለህ ከዛ ላ መኪና ሲመጣ እሱ ነው ማወቅ የፈለከው ይመስለኛል አውርተን ነበር በዚህ ጋርና ሂች ያረክ ነው እንትን ትጠይቃለህ አድርሱኝ የተወሰነ መንገድ ይያልክ ደግሞ ሰው ያደርሳል ስንት ቀን ፈጀብህ ምክንያቱም በጣም ብዙ ረጅም ነው ከ13 ቀን ፈጀብኝ ኖርማሊ ቀጥታ ምትነዳ ከሆነ 3 ቀን ነው የሚፈጅብህ የ3000 ኪሎ ሜትር ርቀት ነው ከዲሲ ሎስ አንጀለስ 3 ቀን ነው የሚፈጅብህ ያው ቀጥታ ከነዳ ግን እኔ በቃ አርፋለሁ አንዳንድ ጊዜ ደግሞ 2 ሰዓት 3 ሰዓት ጠብቃለሁ ሰው እስከሚወስድ አታገኙ ይመሽብሃል አታገኝ ምናምን 13 ቀን 2 ሳምንት ክሎስ ዛት ወሰደ ለምን እንደዛ አደረክ ገንዘብ አልነበረህም ነው የገንዘብ መኖር አይደለም አገርን ደግሞ ማየት ጥሩ ነው አድቬንቸርስ ነው በጣም አሉላ አገርን ማየት ነው ደግሞ ብዙ ያጋጠመኝ ነገር አለ ምንድነው ገጠመኝ አሁን በነዛ ምክንያቱም መኪና ያስቆምክ ነው በዛ ላይ አንተ ጥቁር ነህ እና ስቴሪዮታይፒንግም ሊኖር ይችላል ጥቁር ነጭ በተለይ በዛ ጊዜ ደግሞ የበለጠ ነበር የዛሬ እንግዲህ የምናወራ ያለ ነው የ20 አመት እንደዚህ ነገር ነው ስለዚህ ምንድነው እንዴት ነበር ማለት ከባድም ነው ኢትስ ፋን ከባድ ነው ግን እንዴት ነው ብዙ ጥሩ የሚያጋጥምህ ነገር አለ ብዙ ሰው ልትዋወቅ ትችላለህ at the same time ደግሞ ብዙ አብዛኛው ጥሩ ነገር ነው የሚያጋጥምህ ደግሞ እንዳቀራረብህ ነው በሰላም ትቀርባቸው ከሆነ ደግሞ ቋንቋህን አክሰንትን ሲሰሙ ከት ነው የመጣው ሊጎዱ አይፈልጉም ግን እንደ ጋንግስተር ከመሰልክ እና ታቃለ እንደነሱ ጋንግ ከመሰልካቸው አንደኛ ነገር ፒክ ያደርጉህም አያቆሙልህም ጭራሽ ሁለተኛ ደግሞ በቃ እንትን እና ጥሩ ሰዎች ያጋጠሙኛሉ መጥፎ ሰዎችም ያጋጠሙ መጥፎች ሁለት ብቻ ናቸው ሌሎች ግን በጣም ጥሩ ነው ያጋጠሙ መጥፎቹ ምን አድርገው ነው ኦኬ አንደኛው መጥፎ ምንድነው ሂች ስናረግ ማለት መንገድ ላይ ስንቆም በጎን ለጎን ነው ማለት ተራ በተራ መጀመሪያ የመጣ መኪና መጀመሪያ የቆመው ነው የሚወስደው እና ብዙ ነው ሌሎች አሉ ማናቃቸው ሰው አንገናኛለና እኔ ብቻ አይደለም ሂች ማረገው ሌሎችም አሉ ገባህልን ስለዚህ በወረፋ ነው ሂች ለማድረግ እና ደግሞ ደስ ካለ ተቀበል ወስዳላ እና እዛ ቦታ አንድ 5-6 ሰዎች 7 ይሆናሉ ሂች የሚያረጉ ከኔ በፊት የነበሩ እና እነሱ ሁሉም አንፈልግም አሉ እኔ ምንም ትንሳይ ግድ ስለሌለኝ ገባው ነጆቹ አንድ ጥቁርና አንድ ነጭ ናቸው ማለት የሚነዳው ነጭ ነው ጎን ያለው ጥቁር ነው እና ለገባ 10 ሰዎቹ ይቅርባሉ ምን አኩና ዝም ገባውና ሄድኩ መካ መንገድ ልቀጥላል ገባው ልክ ለገባ በ5 ደቂቃ ውስጥ ጥቁር መስኮቱን ከፍቶ ሽጉጥ ተሰማኝ ተኩሳል ለምን ለማስፈራራት ነው ሁለቱ በቃ እየጮሁ ምናምን ወርሰማ ቡ ያረጋል ፍጥነታቸው ደግሞ ታቃለ ከዛሬ ስቃል ያወራሉ ቡ ያረጋሉ ከዛ ለግዜሪም መስገን ጋስ ስቴሽን ጋስ ሊያጠጡ ሲሉ ቀሰው የቦርሳዬን ይዤ ተደብቄ ወጣሁ እነሱ ምንም አልጠየቁም ገቡና ቀጥታ ሄዱ የታለ ምናም ግዴላቸው እና ይሄ የሚያሳየው ምንድነው እኔ አላወኩም ነበር ተጠተው ነበር ወይም ድራግ ላይም ነበሩ ይሄ እንደዚህ ያለ ነገር ደግሞ የ20 ምናምን አመት ልጆች ነው 27 30 early 30s ይሆናሉ እና ወረድ ሁለተኛው ደግሞ አንድ ስፖርት ጥሩ ቆንጆ መኪና አቆመልኝ ገባው ከዛ ወላ መኪናው ሽቶ ማለት ቆንጆ ይሸታል ግና ቾኮሌት ጋበዘኝ ወንድ ነው ቾኮሌት ጋበዘኝ ከዛ በኋላ አግዴ ለምናውና ወሬ ጀመር ከት ነው የመጣው ምናምን ወሬ ጀመርን ጥሩ ያወራን ከዛ ላይ ሄ ባለጌ
እጁን ቶ ያም እንዳምባል በርግጄ ወጣ ልክ በርግጄ ሲወጣ ሳለ አንድ ጥቁር አፍሮ መጣ ጎን የቆመና ናና ተጠንቀቅ እዛ ሰው አለና ይዞኝ ሄደ። አዳነኝ። እኔ ኦሬዲ በቃ እሱን ምን ላያረጋች በቃ ልክ እንደዚህ ያረግሳለ ወንድ አይደለውም ለያኩና ስበረግር ሳለ እሱን ፈርቶ አቆመ። ከዛ ወጣ። ወዲያውኑ አንድ ጥቁር መጣና አቆመ። ናናና እሱን ተዋለና በቃ ይዞኝ ስንት ነው በአጠቃላይ ወደ 13 ነው ሂች ያደረከው? 13 ቀን ቀናት ነው እንጂ ብዙ መኪና ይሆናል እሱማ። አንድ ሰዓት ብቻ ራይድ ሰጥቶ እኮ ያወርድሃል እዛ ሰፈር። እኔ በዚህ መንገድ ነው ስለሚሄድ በቃ እዚህ ላውርድህ ይልሃል። እዚህ መቻል አሉ የአንድ ሰዓት መንገድ ያምሳል። ግን የሚገርም ነው አሉላ ብዙ ነገሮች ፊልም የሚሆኑ ታሪኮች አሉ። አሁን ቀደም የነገረን አጠቃላይ ህይወቱ ፊልም ይሆናል። ይሄ ራሱ የቻለ እቺ ራሷን የቻለች ደግሞ ሌላ ፊልም የምትሆነች ሌላ ደግሞ ይሄ ፊልምም እኮ ተሰራልም ዶክመንተሪም ተሰርቶልሃል። ዶክመንተሪ ስለ ፎክስ ላይ ፎክስ 11 የሰሩት አለ። ፎክስ 11 እንግዲህ በዓለም የታወቀው አንደኛ ጋዜጠኛ ነው። በሬዲዮ በቲቪ በሚዲያ የታወቀ ነው። ትልቅ ነው። ምንድነው የሰሩት ዶክመንተሪው? ስለምንድን ነው? በቃ ስለኔ እንዴት አንድ ጥቁር እንደዚህ አድርጎ ህብራይስጥ መዝሙር ይችላል በሙዚቃዬ ነው። እናሱ እኔ ሃስለር ነኝ። ሃስለር ማለት እንግዲህ ሁሉ ነገር መስራት የሚፈልግ ነው። ጊዜ ካገኘው ምን አንድ ነገር ላድርግ እንጂ ቁጭ ብዬ እንትን ጫት አልቀመም ምን ወገባ አይደለም። አንድ ነገር መፍጠር ጊዜን ትጠቀማለህ። ጊዜን መጠቀም እወዳለሁ እና ጊዜ ሲኖረኝ መንገድ አደባባይ ሙዚቃ እጫወታለሁ እና ደግሞ እንደኔ የሚጫወቱ ብዙ ፕሮፌሰሮች የዩኒቨርሲቲ አስተማሪዎች ሁሉ አሉ። ተማሪዎችም ህፃናቶችም አሉ። ብዙ ሙዚቀኞች አሉ። ሳናሞኒካ ነው ሳናሞኒካ እዛ ስጫወት ሳለ ጋዜጠኛ መጣና ሴት መጣችና አንተ ከየት ነህ አለችኝ። እኔ እኮ ይሄ ዘፈን ስሰማ ከዛ አንድ እስራኤል ላይ የሚዘፍን መስሎኝ ነበረ። ግን አንተ ልክ በቃ እዛ ነው ድምጽ የነሱ የዕብራይስጥ መዝሙር ነበር የምትሰራው? ሙዚቃ ነው የምትሰራው። በቃ ሃፒ ደስ የደስታ ሙዚቃ ነበር የምሰራው ነውና እሷ የጠበቀችው አንድ ነጭ እንደዛ ሲዘፍን ነው። ግን ስታይ አንድ ድሬድላክ ጥቁር ድሬድላክ ከዛ በኋላ በቃ የት ነው ከየት ነው የመጣኸው ምናምን በቃ ስላገሬ ምናምን ኢትዮጵያዊ ነኝ እና በቃ በዛ ወሬ ተጀመርና ቀጠሮ አደረግን። ተገናኘን። ሲናጎግ ሄድን ተገናኘን። የኔንም ራባይ አስተዋወቅኳት። ራባይ ማለት ምንድነው? እንደ ቄስህ ነው። እንደ ቄስ አይነት ነገር። ስለዚህ የእምነትህ እንትን ነው ማለት ነው። አይሁድ ነው የምትከተል? እሺ። ምክንያቱም ለኔ እናቴ ያው የዛ ተከታይ ናት። በአይሁድ ደግሞ ከማህፀን የወጣ ነው። ከማህፀን የወጣ ነው። ስለዚህ እናትህ እምነት ነው የምትከተለው? እሺ። ምክንያቱም አለ ለምሳሌ አባት አይሁድ ሆኖ እናት ካልሆነች ምናልባት እናት ከሌላ አይሁድ ካልሆነ ሰው ወልዳ ይሆናል ማህፀኗ ውስጥ እና በዛ አይቀበሉም። በእናት ከዛት እርግጠኛ ለመሆን ማለት ነው። እርግጠኛ ለመሆን ነው። የሚገርም ነው። እሺ። ስለዚህ ቀጥል። ከራቢህ ጋር አስተዋወቃትና እንዴ እኮ የኛ ሙዚቃ መሪ ነው ብሎ ነገራት እና ከዛ በኋላ በቃ እየተቀራረበን እሷን ወደ እኔ ጸሎት ቤት መጣለች እና እንደዚህ ያደርግን በቃ በኋላ ጋዜጠኞች መጡ። ስለኔ ኢትዮጵያ ድረስ መጥተው ነበር እኮ ጎንደር ድረስ ሄደው ነበር። ጎንደር አይቼዋለሁ ዶክመንተሪው። ለዛ ዶክመንተሪ መጥቶ በቃ ስለ ህይወቱ አጠቃላይ ሰርተዋል። እስከ ጎንደር ድረስ መጥተው ነበርና ፎክስ 11 እና ስራቸውን ሰርተው ተመለሱ እና እዛ አቀረቡኝ። that was the story። በጣም ደስ ይላል። እሺ። አሉላ ዮሐንስ ነው አጠገባችን ያለው። ማለሳለሱ ይብቃና ሞመንት ኦፍ ትሩዝ እኮ ሊሆን አልቻለም። ምክንያቱም በሚጣፍጡ ታሪኮች ኢንፍሉዌንስ እያደረገ አስቸገረ። በጣም አስቸጋሪ ሆነ። ስለዚህ አሁን ታሪክህን አቆም። ግን እኛም ልናቆም አልቻለም መጠየቁን እኮ። ስለዚህ በሆነ ሙዚቃ ተሸኘናለህ ወደ አድማጮች።
ከዛ ደግሞ ሰምተንም እንመለሳለን እና የአድማጮች በ8222 ላይ ቴክስት አድርጉ ጥያቄዎቻችሁ ዮኒ ለአሉላ ያፋጥጠዋል እሺ ሰላም ሰላም ነው የምንጠይቀው ማን ትልቅ ማን ትንሽ አምላክ ነው የሚያውቀው ሰላም 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 ነው የምንጠይቀው ማን ትልቅ ማን ትንሽ አላህ ነው የሚያውቀው ያገር ሰዎች እስቲ እንግባባ በመሻማት ጠላት ምናስገባ የውጮቹ ተጣምረው እኛም በታተኑ እነዚህን ጉደኞች ጭራሽ አትመኑ ሁላችሁም ሰላም 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 ባላችሁበት በእናታችሁ ጠይቀው ማን ትልቅ ማን ትንሽ አምላክ ነው የሚያውቀው እንደገና ሰላም 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 ነው ማን የምፈልገው ማን ትልቅ ማን ትንሽ አምላክ ነው የሚያውቀው አላህ ነው የሚያውቀው አምላክ ነው የሚያውቀው በጣም አሪፍ ነው አሉላ በጣም ይገርም ነው እናመሰግናለን እንቀበልህ ነበር ግን እንዳናበላሽው ብለን ነው ኧረ ብታበላሽው ጥሩ ነው ከሪከርድ ካደረጋቸው ዘፈኖቹ መካከል አንዱ ነው ይሄ ሰላም የሚል አሉላ በሙዚቃው ሳይሆን በአጠቃላይ በዝም ብሎ ያለ ሙዚቃም በጣም አዝናኝ ሰው ነው ዛሬ ግን እንዲያዝናና ሳይሆን እንዲጠየቅ ነው የምንፈልገው ተስፋ እናደርጋለን ሌላ ጊዜ ሌላ ፕሮግራም እንደሚኖረን ከአንድ ሙዚቃ በኋላ ተመልሰን በቀጥታ ወደ መጥበሻው ይጣበስ ትንሽ ይጣበስ ገና እኮ ምንም አልተለኮሰም እኮ የተጠበሰ መጥበሻው ላይ ያለ ግን አልተለኮሰም ከታች የተጠበሰ ክትፎ ነው የምወደው ብሏል ስለዚህ እንጠብሰዋለን አድማጮቻችን ሞመንት ኦፍ ትሩዝ አለፍ እያለ የሚመጣ በእንግዳ ጦት ማለት ነው የሚመጣ ፕሮግራማችን ነው እየሰማችሁ ያላችሁ አሁን ግን መስከረም መጀመሪያው ሳምንት ላይ ቀንቶናል መስከረም 3 ላይ አሉላን አግኝተናል ዮኒ አሁን ለአሉላ ፊት አንስጠው በዛ በቀጥታ ወደ አድማጮቻችን ጥያቄዎች እንግባው እሺ እንችላለን አሉላ አቤት አሁን ሙዚቃውን ቆም አድርገውና እሺ ሀብታም ነህ ጤነኛ ማስታወቅ ሀብታም ነኝ እሱን አይደለም የጠበቁት የነበረው የኢትዮጵያ ሕዝብ ነው የሚል ነበረ ከሱ ተሻሽሎታል እሱ እዚህ የለማ የሚኖረው እዛ ነው ያቆም ይሄንን የሙገር ያቆም ስለዚህ ሀብታም ነው ሲባል ከገንዘብ አንፃር ነው አይደል ከጤና ነው የጠየቀው ከገንዘብ ነው ምክንያቱም አንተ ጤናም አታስበው ገንዘብ ላይ ነው ያለው ሐሳብ አሉላ ሀብታም ነኝ አለ ማለት ነው አስበው $1 እንኳን 17 ብር እኮ ነው እሺ ጥሩ ነው ብዙ ቋንቋዎች ትችላለህ የትኛውን ቋንቋ ነው የምትወደው ምን ያህል ትችላለህ መጀመሪያ ጉራ እንዳይመስላችሁ 8 ቋንቋ እችላለሁ ግን ጉራ እንዳይመስል ምንም እንደ አንተ ለቻልከው ምን ጉራ ነው ይሄ እኔ አስለምጃቸዋለሁ እኔ ስለለመደ ጉራ ችግር የለም አታስብስ ምን ናቸው 8ቱ ማለት ጀርመን እንግሊዝ ፈረንሳይ ጣሊያን ሂብሩ ቆይ አረቆይ ያው አማርኛ እንግሊዝኛ ጀርመንኛ ፈረንሳይኛ ጣሊያንኛም ትችላለህ ስፓኒሽ
ስፓኒሽም ትችላለህ? እችላለሁ። ስንት ገባ? 6 ዕብራይስጥ እሺ 7 አንዱ ምንድነው? ምን ነው የቆጠርከው? ቆይ እንዳልደግም ብዬ ነው። አማርኛ፣ እንግሊዝኛ፣ እሺ፣ ጀርመንኛ፣ ፈረንሳይኛ፣ ጣሊያንኛ፣ ስፓኒሽና ዕብራይስጥ። ትግርኛም ትችላለህ? አዎ። ከሜላ አሉላ በጣም ሰርፕራይዝ ነው የሚያደርገው በብዙ ነገሩ ማለት ነው። እና ሰርፕራይዝ ካደረገኝ ነገሮች መካከል አንዱ ደግሞ የቋንቋ ችሎታው ነው። አሁን እነዚህ የጠቀሳቸው 8ቱ በደንብ የሚችላቸው ናቸው። አንዴ በጣም የገረመኝ እኔ አሉላ እና ቴዲ ሆነን አንድ የፉድ ስቶር ገባን። ትልቅ የምግብ ስቶር ነው። ከዛ የወጣን ሱፐር ማርኬት ከዛ የወጣን አንድ ካሽር ትልቅ ሰውዬ ነው እና አሉላ በጣም በሚገርም ሁኔታ ፍሬንድሊ ነው ከማንም ሰው ጋር። ብዙ ነገር ነው የምትማረው ከሱ ጋር ስትውል። እንዲያውም ከኢትዮጵያ ወጣ ያለ ማለት ነው። እኛ አሁን ስንሰራ ነበር አይደል ባለፈው። ኢትዮጵያን ፍሬንድሊ አይደለም፣ እንደዚህ ተግባቢ አይደለም። ይሄ አሉላን አይመለከትም። እና በቃ በተቻለ መጠን ሰዎችን አናግሮ አስደስቶ ነው የሚሄደው። እና ያንን ሰውዬም ያወራዋል። ከዛ አገሩ ከየት እንደሆነ ነገረው። ከኢስት ዩሮፕ ነው አይደል? የት ነበር ያለው? ማልታ ይሆን? ሩሜኒያ ነው። ሩሜኒያ እንደዚህ ያለው። ከዛ ላይ በሱ ቋንቋ የሆነ ነገር አለው። ሰውየው ካሼር እኮ ነው። ገንዘቡን ትቶ ተከትሎ ነው ወጣ። እንዴት ይሄን ልታውቀው ቻልክ እያለ ማለት ነው። ትልቅ ሰውዬ ነውና ይመስለኛል ለዘመናት በሱ ቋንቋ ያናገረው ሰው የለም እና የመናገር ፍላጎት ነበረው። በጣም የገረመኝ ስራው እንትኑ ካሼር ትቶ ገንዘቡን ትቶ ተከትሎን መጣ። ይገርማል። በጣም በብዙ ነገር ሰርፕራይዝ ያደርጋል። እሺ አንድ ዘፈን ስላብጃለሁ ዘፈን ደግሞ እሺ ግራ የሚያጋባ ዘፈን ነው። ዘፈኑ ላይ ሱሪው አብዷል፣ ምኑ አብዷል፣ ቤቱ አብዷል፣ አገር አብዷል፣ የሰው ስም ሁሉ እየጠራ አስቴር አብዷል፣ ኤፍሬም አብዷል እያልክ እንደዚህ እና እንደውም ለሁሉም ለሴቷም ለወንዱም አብዷል እየተባሉ ነው። እና እኛ ምንድነው ራሱ አሉላ አብዷል እያልን ነበረ። እና አብዳል አላበድክም ነው ጥያቄ። አንድ መልስ አብጃለሁ። እሺ ምንድነው ያሳበደህ ነገር ምንድነው? ሙዚቃ፣ ፍቅር። ስለዚህ ትንሽ ግን ቢልልን ጥሩ ነው። አብጃለሁ። አልበሙ ላይ አለ ዘፈኑ። እስከዛ ተዘጋጅ አንተ ለከባድ ነገር ከባድ ጥያቄ ነው የጠየቀው። አመነኩ አላበድኩም ይል ነበር የመሰለኝ። አብጃለሁ እኔም አብዷል፣ እሱም አብዷል፣ ብሬም አብዷል፣ ብሬም አብዷል፣ አብዷል፣ ፍርድም አብዷል፣ ዳኛም ፖሊስ ሌባም አብዷል፣ ታክሲም አብዷል፣ ማርሹም አብዷል፣ አውቶቡስም ሁሉም አብዷል፣ ሂሩት አብዷል፣ አስቴር አብዷል፣ ኤፍሬም አብዷል። ጓደኞቼ ስለሆኑ ማለት ስለማቀርባቸው እና ደግሞ አና የኢትዮጵያ እንትኑ መጣ። ያው አጀማመር እኮ እንደዛ የራሳቸው ጉዳይ የምትል ነበር ይመስለው። እንዳላበደ አሁን አረጋገጥኩ ማለት በቃ ተጨነቀ። እና ለዚህ ነው ጓደኞቼ እና ይሄ ማወቅ ትፈልጋችሁ ይሄ ዘፈን እንዴት እንደተፈጠረ ወይስ? ደስ ይለናል። እሺ አንድ ትንሽ ቡና ቤት ሬስቶራንት አይነት ነገር በቃ ሚድናይት ነው መጫወት የሚጀምረው። ያበሻ ክለብ ነው ሎስ አንጀለስ ነው። ሎንግ ታይም ነው። ልክ እንደመጣ በቃ ኤሌ ልክ እንደገባ በቃ ስራ እንግዲህ እዚህ ምሰራለሁ፣ ቀን እሰራለሁ፣ ማታ ምሰራለሁ ምናምና ሚድናይት ያውም ጭራሽ ጊዜ ካገኘው ሚድናይት ምሰራለሁ። ሌላ ስራ ጨርስ 10 o'clock ጨርሳለሁ። ሌላ ቦታ በ2 ሰዓት ውስጥ እረፍት አድርጌ እዛ ጀምራለሁ። እስኪ ነጋ ድረስ ጫወታለሁና እዛ ስጀምር ሳለ አንድ ወንድና 2 ሴቶች መጥተው ቁጭ ብለዋል። የመጀመሪያ ካስተመር አይነት ነገሮችና ቀስ ብሎ ወደ 1 o'clock ወደ ሲመጣ ቤቱ ይሞላል። እና እኔ እዛ በቃ በመሳሪያ ራሴን አሳብዳለሁ፣ ጫወታለሁና በቃ እና አንዷ ሴት ይሄ ሰው ሲጫወት በቃ ያሳብደኛል ትላለች። በኋላ ጓደኛዋ ደግሞ እኔም ታውቃለህ ራሱ ያበደ ይመስላል ትላለች። አሁን ሁለቱ ናቸው የሚያወሩት። ከዛ ላይ ሰማ ሆና
ቀጥታ ኢምፕሮቫይዝ ማድረግ ጀመሩ። ቀጥታ አብጃለሁ እንዴ አሉ። እውነት ነው ማለት ነው። በኋላ ወንድም ራሱ አብጃለሁ ብሎ መጨፈር ጀመረና በኋላ ይሄ ዘፈን በጣም ይወደድና ወንዱ ሳራ ትባላለች። ሳራ ማብዷል አልኩ። ብንያም ነው ስም ብንያም ማብዷል አላለሁ። በኋላ በቃ ሁሉ በገቡ ቁጥር ስማቸው እንዲጠራ ይፈልጋሉና ሁሉ ማበድ ይፈልጋልና በዛ በቃ ተለመደ። ቶሎ ሙዚቃውን ዳረሳው ብዬ ቶሎ ነው ጻፍ አረኩና መሰረቱን ላጥላጥ አረኩና ከዛ በኋላ ቤት ሄድኩና ትንሽ ወርክ ኦኔት ሰራውና በቃ አወጣሁት። እዚህ ያለን ከሙዚቃ አካባቢ ሳንርቅ ኤሌ እኔ እድለኛ አልሆንኩም። ከተዘጋ በኋላ ነው የደረስኩበት። ግን በጣም ዝነኛ ክለብ ነበረ ፒኮ ላይ። ልክ ነው። እንዲያውም ብሩስ ዊልስም መጥቶ ተጫውቶበታል። ብሩስ ዊልስ ስለዚህ እስኪ ከሱ ጋርና እነማን መጡ? አርኖልድ ሸዋርዜኔገር ጋርም የሆነ አብረህ የሰራው ነገር ነበረ። ልክ ነው። እነዚህም ብትነግረን። አሁን ስለ ክለቡ ስለጀመር አይተኸዋል አይደለም? ቤት አስጎብኝተኛል። ገብተን አይተናል በደንብ አሳይቻለሁ። እና እሱም ቤት የከፈትኩት ለሙዚቃ ጥናትና ለሬኮርዲንግ ስቱዲዮ ነው። ማለት ሌሎች ሙዚቀኞች ማጥናት ከፈልጉ ሊያጠኑ እንዲችሉ ያው ይከፍላሉ። በሰዓት ነው እዛ የሚከፈለው። እና ደግሞ ሬኮርድ ማድረግ ከፈለጉ እንደዛ ነበረ። እና ወደ ማታ ደግሞ እስከ ሚድናይት ድረስ ይሰራ ነበረ። በኋላ ወንድሞቼ ሰልማንም ኢትዮጵያ እዛ ኤሊያሉ ታውቃቸዋለህ። እና ባካሉላ በርዝዴይ ላክብርበት፣ ይሄን ቤት ጥሩ ነው፣ ይሄ ቤት እኮ የጨሰ ነው፣ እንደዚህ እናድርግበት፣ ይሄ ቤት የጨሰ ነው፣ በርዝዴይ ለአንድ ሰው በርዝዴይ ሰጠው እና ቤቱ ሞላ። እና ሌላ ቀን አልችልም ምናምን እንደ ለሱ አድርገህ ለኔ ልትከለከለኝ ምን ማለት ነው ምናምን እኔም በርዝዴይ ላክብርበት። ከዛ በኋላ በቃ ጀመረና ግን እስከ ብሩስ ዊሊስ የሚመጣበት ልክ ሚድናይት ላይ ይሄዳል። እሱ በፕራይቬት መኪና ነው የሚመጣው እንዳይታወቅ ምናምን። ሲመጣ በሩ ይቆለፋል። ከሙዚቀኞቹ ጋር ነው የሚመጣው። እና እዛ የተሟላ ስቴጅ አለ፣ የተሟላ መሳሪያ አለ። እና ምንም ይዞ መጣ። ጊታር አለ፣ ቤዝ አለ፣ ሳክሶፎን አለ፣ ኪቦርድ አለ፣ ኦል በቃ የሚያስፈልግ ፒኤስ ሲስተም አለ። መተው ይጫወታሉ፣ ያብዳሉ፣ ይጣጣሉ፣ ይጫወታሉ በቃ። እና ልክ እንትን ሲሆኑ ያው እንትን ቼክ አይደለም የሚከፍለው ካሽ ነው። ምክንያቱም ቼክ ላይ ስሙ ይኖራልና የካምፓኒ ስም ምናምን አለ ገባልና ከዛ ሳልፈ ለፓፓራዚ እንዳሰጥበት እና በቃ ከጠጡት የቤቱን ክራይ ከፍሎ ይሄዳል በአንድ ማታ አይነት ነገር ነበር። ግን ሁሉ ጊዜ አይመጣም። በወር አንዴ እንደዛ ይሆናል የሚመጣው። እና በቃ ጊዜያቸውን ጥሩ ያሳልፉ ነበር እዛ እየመጡና ሌሎች ሙዚቃዎች ለምሳሌ የማዶና ቦይፍሬንድ ይመጣ ነበር እዛ ኮንጌሮ ይባላል። ኮንጋ ተጫዋች ነበር። one of her boyfriends ማለት ነው። እሱም ቤቱን በጣም ይወደው ነበርና እዛ ይጫወት ነበርና እና በሙዚቀኞች ተለምዶ ነበር። ግን አፍተር ሚድናይት እኛ ኢትዮጵያውያኖች ወንድሞቻችን እየመጡ በቃ ትንሽ ባክና አንጋ እቺ ትንሽ ሚሏት ነገር በቃ ትነጋለች፣ የእውነት ትነጋለች። እና በኋላ ይሄ ክለብ የስራዬን የሙዚቃዬን ነገር ወሰደብኝ። እኔ ሙዚቀኛ ነኝ ወይስ ቢራ ሻጭ ነኝ? መጠጥ ሻጭ ነኝ። ከሁለቱ አንዱ ዲሳይድ ማድረግ አለብኝ። ኦልሬዲ ከሕክምና ወደ ሙዚቃ መጥቻለሁ። አሁን ደግሞ ቢራ ሕክምና ሊያሸንፍ ነው አይችልም። ስለዚህ ቤቱን ሸጥኩት እና በቃ በሙዚቃ ብቻ ነኝ ያለሁት። ምን ነበር ስሙ? ኢትዮጵያን አሜሪካን ጁዊሽ አርት ሴንተር። ስታውስኩት የአርኖልድ ሸዋርዜኔገርን በዛች ብሩስ ዊሊስ ከተነሳ አይቀርሱም እንዳይቀር እንዳይለው እየሰማ ነው። ያው ስራ የለውም አሁን ታውቃለህ። ሚስቱም አባረዋለች። ከገቨርነር ከመንግስትም ተባረዋል። ቁጭ ብለው ፕሮግራማችን እየሰማ ነው። እሱ ጋር ደግሞ ምንድነው አንድ ቦታ ስጫወት አየኝና ያ መንገድ ነው እኮ ስጫወት ነበር። ከዛ ሳንታ ሞኒካ የወሰድኩ ቦታ ሰፈሩም አሳይተኛል እኮ እሱ ትልቅ ህንጻ ያለው የሚያከራየው ቤቶቹን ሁሉ የቢዝነሶቹን አይቻል። አንድ ብሎክ ነው ያለው በቃ ከዚህ በጣም ትልቅ ነገር ነው ያለው። እና እዛ ስጫወት ይሄን ሰው እየፈልጋለሁ አለ እና የለሱ ሰራተኛ ጠራኝ። በቃ ካርዱ ሰጠኝ። በወር አንድ ጊዜ እኛ ጋር መጫወት አለብህ፣ ይሄ ፕሮግራም አለ። ኦኬ። እና በወር አንድ ጊዜ ነው እዛ የምጫወተው። እና what they do is በወር አንድ ጊዜ ሲጋር ናይት አለ። ሲጋር ላውንጅ አለው። ሲጋር ላውንጅ አለው እና ኢንዶር እና አውትዶር ነው።
እና አውዶር ውጪው አንድ 200 ሰው የሚስፍራ ውጪው ብቻ ውስጡ ደግሞ እንደዛን ያህል ሰው ይዛል አነስ ይላል 150 ምናምን ሰው ይዛል አነስ ይላል እና እሱ በወር አንድ ጊዜ ይመጣል ሰኞ የመጀመሪያው ሰኞ በወር በሁሉ ቱሪስት ማጋዚን ላይ ሆቴሎች ሁሉ ተጽፏል ባለም ሁሉ እና ለዛች ቀን ብለው ከቻይና ከጃፓን ከጀርመን ከአውስትሪያ ከሁሉ ዓለም ያችን ቀን ብለው ይመጣሉ የሱ አድናቂዎች ማለት እና እዛ ለመግባት $80 ትከፍላለህ መጀመሪያ እና ትንሽ ዋይን ይሰጣል ያው ዋይን ጠርሙስ እና ሲጋር ደግሞ 4-5 አይነት ልዩ ሲጋሮች ይሰጣቸዋል እኔ ሙዚቃ ጫወታለሁ አርኖልድ በቦዲጋርድ ምናምን ተከቦ ይመጣል ይገባል ልክሱ ሲገባ ሴቶቹ አርኒ በቃ ጮህታ አርኒ ይጮሃሉ እና ሁሉ አይነት ቀለም ዘር ነው የምታየው እዛ ሲጮሁ ምናምን እና ግን አይደርሱበትም ምክንያቱም እሱ ቦታውን ይይዛል እና በቃ ከጓደኞቹ ጋር ቁጭ ብሎ ሲጋሩን ያጨሳል የሚጠጣውን ይጠጣል እና የሚመጡት ሞዴሎች የሚመጡት ምን አይነት ነው ግን ከጠጥ ወዲያ እዛ ሞዴል ምትላቸው ከጠጥ ወዲያ ሰው እንኳን አይመስሉም ታውቃለህ ሲሰፍሩ በቃ ተበላሽተው የሚሄዱት እና እሱ ጋር 6 ወር ያህል ሰርቻለሁና እሱ ደግሞ ጀርመንኛ ነው የሚናገረው ዋና ቋንቋው ጀርመን ነው እና እናቱን ባለቤቱን ማሪያ ሽራይቨር እሷን አስተዋውቆኛል እና አቃቸዋለሁ እና ያው በዛ እንተዋወቅ ደግሞ ለጋቨርንመንት ሲመረጥ እኔን ጋብዞኛል ለመጀመሪያ ሲመረጥ ለኢኖግሬሽኑ ጊዜ ማለት ነው ቤት ውስጥ ነው ፓርቲ አድርጎ ብሬንትውድ ይባላል እሱ የሚኖርበት ሰፈር በጣም የሀብታሞች ሰፈር ነው ከዛ 800 ሰው ተጋብዘው ነበርና ከነሱ አንደኛው እኔ ነኝ የሚገርም ነው ደስ ይላል አሉላ እንዴት ነው ትንሽ ይጫወትልንና ከዚሁ ግን የራሱ ሙዚቃም እኮ አለ ተዘጋጅቷል ስለዚህ አንዱን ወይ ስንታየውን ለምን አንሰማው ስንታየው ያው እናቱ ያወጡለት ስም ነበረ ከዛ አባቱ አሉላ ብለው ቀየሩት ከዛ በኋላ ደግሞ እሱ ለልጁ ስንታየው ብለው አወጣዋል ብዙ ስንታየዎች ደግሞ አሉ የሀገራችን ውስጥ ስለዚህ ለሁሉ የዘፈኑ ሐሳብ ግን ምንድነው ይሄ ስንታየው የሚለው ሐሳብ በቃ ስማ ደግሞ በሰው ደግሞ በሙዚቃ ሰራ እንግዲህ ልጅ ደግሞ አይ የሆነ ሌላ ማብራሪያ ካለው ብዬ ነው ልክ እንደቀደሙ ዘፈን እንዳብጃለሁ በቃ ለኔ ደስታ ነው በእንግሊዝኛ ነው አብዛኛው ያንተ መኖር ለኔ ደስታ ነው ዘላይ your smile is sunshine's harmony እንሰማው ይሻላል አሉ ለአንዳንድ እንስማው እንደሱ ልክ ነው አራት ኪሎ ሎጂ ገባል ስተት ብሎ ስንታየው መከራዬን አየው ልጄን እስከማየው እግዚአብሔር ሰጠኝ ስንታየው መከራዬን አየው ልጄን እስከማየው እግዚአብሔር ሰጠኝ Okay, በእንግሊዝኛ ልበለው took a long way a special way took a long time to see the day my Sintayo that is your name for love and peace for all you came Sintayo you're my son you're my soul love came forevermore God gave me you Hey, Sintayo, you're my son and my soul. Love came forevermore. God gave me you.
ይሄ ለላ ኢትዮጵያ የምታውቀው በዚህ ዘፈን ነው ስንታየው በሚለውና ኢትዮጵያ በምትለው ዘፈን ማለት ነው ስንታየው ምን እየሰራ ነው እድሜው ስንት ሆነ አድማጮቻችን የአሉላ በጣም ደስ የሚለው ዘፈኑ ስንታየው ነበር ያደመጣችሁት አሉላ ደግሞ በመሐከላችን ይገኛል ዮኒ እናንተ በ8222 የምትልኳቸው ጥያቄዎችን አዘጋጅቶ እየጠበቀ ነው አሁን በቀጥታ በፍጥነት አዝለበት ይላኮስ እሺ አሉላ አቤት እንዴት ነው እስካሁን ክብሩ ይስፋ ጥሩ ነው ያለ ነው ክብሩ ይስፋ ክብሩ ይለቅለቅም ትላለህ ክብሩ በጣም አዳዲስ ቃላቶች ነው የምትጠቀመው ብዙ ጊዜ ክብሩ ይለቅለቅ እሺ አሁን ዮኒ እሺ ልቀጥል ከየት እንጀምር ሙዚቃ የተከታተልክ ነው የኢትዮጵያን ሙዚቃ ትሰማለህ አዎ ሰማል በጣም ወዳለሁ በጣም ወዳለሁ ይሄን ማን ዘፈኖች ሰማ በቅርብ ጊዜ ዛሆነ አዎ የቴዲ አፍሮን የጎሳዬን የማንዲንጎ የአስቴር የኩኩ ያን የማን ልበል የብዙዎች ሰማለሁ አዎ አንዴ እንዲያም ስለ አስቴር አንስተን ስናወራ ነበር እኔ ምን ያህል ለአስቴር ያለኝ አድናቆት ስገልጽለት ነበርና እሱ ምን ያህል እንደሚወዳት ሲነግረኝ ነበር አስታውሳለሁ እርግጥ ነው እሺ በጣም ጥሩ ከአሜሪካ ኑሮ በጣም የምትጠላው ምንድነው እረፍት አለመኖር ሀስል እረፍት የለሽ ህይወት ነው እረፍት የለሽ ህይወት እሱን አትወድም አልወድም እሺ ምን ያህል ጊዜ ፍቅር ይዟል አሉላ እውነቱን ለመናገር ፍቅር ይዞኝ የማያውቅ ተው እንጂ ከልጄ ጋር በስተቀር ምንም ፍቅር ይዞኝ የማያውቅ በዚህ ተበልድያለሁ ከባለቤት ጋር እንዴት ተገናኛችሁ ታዲያ እንዴት ልጅ ሰራችሁ ኦኬ ጥሩ ጥያቄ ነው በመዋደድ ነው እንጂ ፍቅር ለኔ ሌላ ሚኒንግ ሊኖረው ይችላል ለእናንተ ሌላ ሚኒንግ ሊኖረው ይችላል ግን ለኔ ያ አፈቅራታለሁ ግን አላበድኩም አላሳበደችኝም እና ከልጆቼ በላይ ሁለት ልጆች አሉኝ እዚህ እኮ ያለ መኖር እኮ ነው እንጂኛ በየቀኑ ነው የምናብደው በፍቅር ማበድ አለባቸው ያው እንደምታየው ነው የኢትዮጵያ ነገር የኢትዮጵያ ሴቶቻችን አይታል ከዓለም አንደኛ እግዚአብሔር በጣም አዳልቷል የኢትዮጵያ ሴቶችን አንደኛ ማረግ እግዚአብሔር አዳልቷል እና ቆንጆች ናቸው ግን እስካሁን ያሳበደኝ ፍቅር አልያዘም እስካሁን የለም ሁለቱ ልጆች ፍላጎት አለኝ በቃ በፍቅር የማበድ ፍላጎት አለ እሺ እንግዲህ ቅዳሜና ፍቅር ክሊኒክ እናና አንድ መርፌ ያለች ሚስጥራዊ መርፌ ሷት ትወጋለ ዶክተር ሆነ እናገኛለን ቅዳሜ ያለ እና ከባለቤት ጋር ስንት ጊዜ ቆያችሁ 5 አመት ሁለት ልጆች ወለዳችሁ አዎ አሁን ጀርመን ነው 7 አመት ነው እንጂ አዎ 7 አመት ቆይተናል ልጆችንም እስከ 7 አመታቸው ድረስ አሳድጋለሁ አንዱ ስንታየ ነው የሚባለው አዎ አንደኛው ደግሞ ይገርማል እኔ ሴት ከሆነች ኢትዮጵያ እንበላት ስላታለ እሺ ደስ ያለኛለች ወንድ ወጣ እንግዲህ ወንድ ከሆነ ላንቺ አልኳት ማን ተባለ ጀርመን ተባለ አሉላ አለች እንጂ አሉላ አለች አይተናልስም ከኢትዮጵያ አይደለም የኢትዮጵያ ትልቅ ጀግና ነው አሉላ አዎ አሁን እሱ ስሙ አሉላ ነው አሁን ምን ልጆች ምን እየሰሩ ነው አሁን ስለ ልጆች ስለ መጀመሪያው አልነግርህም ምክንያቱም ከ18 አመት በላይ የራሱ ጉዳይ ነው ምክንያቱም የራሱን ጉዳይ ቢሆን ግን ምን ላይ እንዳለ ለማወቅ ስለሱ መናገር ራሱ ቢናገር ይሻላል አይደለም ግን ከ18 አመት በታች ያለው ትምህርት ቤት እየሄደ ነው አሉላ ማለት ነው አሉላ ትምህርት ቤት እየሄደ ነው ፍቅሩ ሙዚቃ ነው ፒያኖ እየተማረ ነው ያው ልጅ ሳለ እኔም ፒያኖ አሳይቻለሁ እና ፒያኖ እየተማረ ነው ትልቁ ደግሞ ስንታየው ደግሞ ልጅ ሳለ ድራምስ እና ቤዝ ይወድ ነበረ እሱም እንደያዘ ነው የቀረውን ያው የሙዚቃ ውስጥ አለበት ራፕ ይወዳል ይወዳል እና ድራምስ ቤዝ እና ራፕ ነው የሚወደው ግን የራሱን ጉዳይ ግን ደግሞ ስላደገ ገባህ አይደለም እኔ ስላንተ ብትጠየቅ ወንድሜም ብትሆን አንተ ራስህ ብትመልስና ብትጠየቅ ይሻላል እኔ ደግሞ ስለሌላ ሰው ማውራት አልወድም ሌላ ሰው የልጅም ቢሆን
ያለሱ ፍቃድ ስለሱ ማውራት አልፈልግም። ምክንያቱም የራሱ ትልቅ ትምህርት ነው። በሀሜት የተሞላ አካባቢ ውስጥ መጥተህ ሄደን ንግግር ማድረግ በእውነት አክብረነዋል። የት ነው ግን የሚኖሩት? ጀርመን ነው? አዎ ጀርመን ነው። ስንታየው አሜሪካ ይመጣል፣ ጀርመን ይሄዳል፣ አሜሪካን ይመጣል፣ ጀርመን ይሄዳል፣ ይመላለሳል። አንተ ጋር ይመላለሳል? አዎ እኔ ጋር ይመላለሳል። ግን አሉላ ብዙን ጊዜ አሜሪካ ነው፣ ጀርመን ነው። አልፎ አልፎ ነው እሄዳለሁ፣ በመለሰኝ 9/11 እኔ እነሱ ጋር ነበርኩ። 9/11 ጀርመን ነበርኩ። እሺ ቀጥል ወደ ሌላ። እሺ ያዘናጋን ነው ግን የሚገርሙ ታሪክ። ታዲያ ምን ላድርጋቸው? እሺ ጸጉርህን ለመቆረጥ አስበህ ታውቃለህ? ያው ጸጉርህ ረጅም ነው። ድሬድ ነው። አስቤም አላውቅም። ምንም ከዚህ በፊት ለጆኒ ራጋ የጠየቅነው ጥያቄ ነበረ። ጆኒ ራጋም እንዳንተ በጣም ረጅም ካንተ እንዲያም የረዘመ ጸጉር ነው ያለው እና ትላጫለህ ወይስ አትላጭም ብለህ ነው? በፍጹም አላጭም ብሎ ነበርና ፊልም ደግሞ መስራት ይወዳልና ሃሊቤሪ እና አንተ የምትተውንበት በመሪ ተዋናይነት ሃሊቤሪ አንተ ፍቅረኛ ሆነ የምትሰራበት ፊልም ላይ እንድትሰራ ጸጉር ተላጭ ብትባል ምን ታረጋለህ ብለን ጠይቀነው ነበር። ስለዚህ ወደ አንተ ላዙረው። ምክንያቱም ሃሊቤሪ እንዲያም ላንተ ትቀርባለች፣ ጎረቤትም ትሆን ይችላልች። አንተ ዌስት ሆሊውድ ነው የምትኖረው፣ ብዙ አክተሮችም ታገኛለህ። ስለዚህ ሃሊቤሪ ልክ አርኖልድ ಶ್ವಾರ್ಜኔገር ሙዚቃ ሲጫወት አይቶ እንደመረጠ እሷን ብትመርጥና ከሱ ጋር መስራት ፈልጋለሁ ግን ጸጉሩ ይላጭ ብትል ምንድን ነው የምትለው? ሶ ቦይፍሬንድ ድሬላክ አልነበረም እንዴ? ቀይረው ሃሊቤሪን ተዋት። ከሱ ጋርም ተለያይታለች። ምናልባት የተለያዩበት ምክንያትም እሱ ሊሆን ይችላል። እሱ ነው ብለን እንወስድ። አይ ለምክንያት ቆረጠዋለሁ። ምክንያቱም ለምክንያት ቆረጠዋለሁ። አሳማኝ ነገር ካገኘ እንጂ በፊት ጸጉሬ እኮ በጣም ረጅም ነበረ እና ዳርዳሩን አሁንም ቆርጠዋለሁ። ምክንያቱም በጣም ሲረዝም ይከብደኛል፣ ሙቀትም በጣም ይሞቃል፣ ለንጽህና ትንሽ ያስቸግራልና የተወሰነ ሳይዝ እሰጠዋለሁ እንጂ አልለቀውም። እሺ ደስ ይላል አቋም። እሺ አሁን ደግሞ ቀለል ያለ ጥያቄ ነው። ኪስ ውስጥ ያለውን ነገር ነው የምንፈልገው። ምን ያህል ገንዘብ ኪስ ውስጥ እንዳለ። ቅድም ሀብታም ነኝ ብለሃል። በኢትዮጵያ ብር ምን ያህል፣ በዶላር ምን ያህል፣ በጀርመን ዩሮ ምን ያህል እና ደግሞ የእስራኤሎች ምንድን ነው? ሸከል ነው። እሱም ሸከል ከሰፍ ማለት ገንዘብ ማለት ነው። ሸከል ደግሞ ያው ቫልዩ ብር እንደማለት ነው። ኪስ ውስጥ ምን ማለት? አሁን ያለው ማለት ነው። አውጣና ሳየን እስቲ ስንት ብር ነው? አውጣት ለኝም ለመደበቅ አልፈልግምና ራሳችሁ ለምን አታውጡ? አይ ለሰው ኪስ ውስጥ ማንገባም ተሶባለ ለባንዶች ተሶበታል። ፍቃድ ስሰጥ አውጣና ተመልከት። እንደሱ አይሻልም? ምኑ ጋር ነው ያለው? ብለህ ሄደው እንዴ? በቀኝ ነው በግራ ነው ያለው? በሁሉም ቦታ ቆይ፣ በሁሉም ኪስ አሳያለሁ። እንዴ ባዶ እጅን ነው እንዴ መጣው? እኛን ተማምነህ ሳንቲሞች ነው ያሉት። አይ ሳንቲም ይሄም ገንዘብ አይደለም። አዎ ቁልፍ ነው። ምንድነው አሉላ ሀብታም ነኝ ብለሃል እንግዲህ ተዋረድ። አይ ምንም ነገር የለም እዚህ እንዳለ ኪሱ እንዳለ በርብር ያለው ዋሌት ውስጥም የለም። ዋሌት ውስጥ አንተ ባለፈው በጣም ጥቅ ብሎ አልነበረም? ዋሌት በዶላር አሁን ይገባ ሳምንት ቀራ ተመናመነ። ባለፈው በሚገርም ሁኔታ ማለት ነው ሬድ ቢን ሻይ ልንጠጣ ገብተን ይሄን ዋሌቱን ጥሎት ወጣ ካፌ ውስጥ። አዎ በዚህ አጋጣሚ ደግሞ መመስገን አለበት አስተናጋጁ። ይዞ መጥቶ ሰጠው። አይ ይዟል። ኢትዮጵያ አለ፣ የእስራኤል የለም፣ የጀርመን የለም፣ የአሜሪካ የለም። እንግዲህ ለማውጣት ራሱ አዳጋች ነው። እስከዛ ሌላ ጨዋታ ጀምሮ እስኪያልቅ ድረስ በጣም እና ቅድም ባለፈው እዛ ከሬድቢን ዋሌቱ አምጥቶ ሰጠው አስተናጋጁ። ከዛ እንዲያውም ቴዲኮ ተደስቶ 50 ብር ሰጠው እና ያኔ ብዙ ዶላር ነበረው ለማለት ነው። መቀነስ አለ ምክንያቱም ላልተጠቀምበት ስለሆነ። ስንት ነው ግን? አቆጠርኩት። የቆጠር መቁጠር ማቃተ ብር ያቋላ ያቆም ማለት እኮ ነው። እሺ 1340 ይዟል። ይሄ ደግሞ እስከምሽት ድረስ ነች ማለት ነው። በኢትዮጵያ ካሊንግ ህግ ደግሞ አለ ይወረሳል። ታዲያ ደስ እንዳለች ኪሱስ የተገኘው ብር ይወረሳል። እስካሁን ድረስ እንደዚህ ነው ባህሉ። ስለዚህ ተወርሰሃል። አይ ጥሩ ነው። እንደ ዲያስፖራ መጠን እቺን መያዙ ኪሱ ላይ። እሺ ሌላ ግን ጥያቄ አለኝ። ብዙ ሰው ማለት
ነጋዴ ብቻ ሳይሆን ኖርማል ሰው ስንት ነው ብዙን ጊዜ በኪሳቸው የሚይዘው? እንግዲህ እናንተ ሀብታሞች ናችሁ የምታውቁት ነው። ኢትዮጵያ ውስጥ ማለት ለምሳሌ አሜሪካን ውስጥ አንድ ሰው ከ20 ብር በላይ አይይዝም። ሲስተሙ ክሬዲት ካርድ ስለሆነ ከ20 ብር በላይ አይይዝም። እኛ ጋር አሁን የክሬዲት ካርድ ሲስተም እየተጀመረ ነው። ግን በካሽ ያው ምንድነው በየቀኑ የምታደርገው ለምሳሌ በስልክ ካርድ የሚጠቀሙ የስልክ ይዛሉ፣ የትራንስፖርት ይዛሉ። ዛሬ ደግሞ የሻይ ቡና ውጭ የምትበላ ከሆነ የምግብ ደግሞ መጠባበቂያ ብለህ ደግሞ ዝም ብለህ አንድ 50 ሺህ ብር ደግሞ ከኋላ ኪስ ታረጋለህ። የሚከተል ሰው ማለት ደግሞ ትንሽ ይዞ ከኋላ በሳምሶናይት እሺ እንቀጥል። ጊዜም እኮ እየሄደ ነው። ቶሎ ቶሎ ማጅራቴ እንደተስመቱኝ ብቻ ገንዘብ ግን በጣም ያዘናጋን እኮ ነው በጣም እንጂ። ውርጃ ትደግፋለህ አሉላ? አቦርሽን? አዎ እደግፋለሁ። ምን ነው በቃ ደግፋለሁ እንጠብቃለን። መብት ነው እኮ ጥሩ እኮ ነው። ታዲያ ምን አልኩኝ? አይ እንደው ይናገር የፈለገ ነገር ያለ መስሎኝ ነው። እኔ የምትፈልግ ከሆነ መግለጽ እችላለሁ። አዎ ትችላለህ። ምክንያቱም የምትደግፍበት ምክንያቱም አንዳንድ ጊዜ ሴቶች ያለ ፍላጎታቸው ይደፈራሉ፣ ያለ አቅማቸው ይደፈራሉ። ልጅ ወልደው እንዴት ሊያሳድጉ ይችላሉ? እና ስለዚህ ስለማይችሉ ይሄ ልጅ ከተወለደ ወዲያ ስቃይ ውስጥ ነው የሚኖረው። ስቃይ ውስጥ ነው የሚኖረው። ስለዚህ ከዚህ አንፃር አዎ እሺ። እና ደግሞ በሽተኛ ልጅ ሊሆን ይችል ይሆናል ገና ያልተፈለገ ያልታሰበ ልጅ ሲወለድ እና ለዚች ለኔ ብጤዋ ይቸግራታል። እሺ ስለ ቤተሰብ መጨረሻ ላይ ከወንድሞች ጋር ትገናኛለህ? አልገናኝም። ሁሉም የእንጀራ ወንድሞች ስለሆኑ የእንጀራ ወንድም የእንጀራ ሴቶች እህቶች ስለሆኑ አንገናኝም። እኮ የእንጀራ ወንድም የእንጀራ እህት መሆን አያገናኝም? ያገናኝ ይችላል። ግን ቅድም እንደነገርኩህ በቤታችን ሁሉ ነገር አለ፣ የደራ ነው። ምግብ አለ፣ ልብስ አለ፣ ሁሉ ነገር። ፍቅር ስለሌለ በቤታችን ፍቅር አልነበረም እና ስለዚህ ቤታችን ውስጥ ጥላቻ ነበረ። የአባቴን ዘመዶች አይወደድም ነበረ። አክስቴን በድንጋይ ያባርሯት ነበረ ቤት ውስጥ ስትመጣ። እና እንዴት የአባቴን እህት የሷ ልጆች ማለት የሚስቱ ልጆች የእንጀራ እናት ልጆች ማለት ነው ያባርሯት። ስለዚህ ከዚህ ጋር በተነሳ እናንተ ተራራቃችሁ ማለት ነው? ተራራቀን። ደግሞ የእንትን ነገር ደግሞ ያው የእንጀራ እናት ነገር ለምሳሌ የኢትዮጵያ ሕዝብ ሰሞን ትቆጣኛለች እንጀራ እናቴ ዘፈናት ነገር ሰጥተናል። አለማየሁ እሸቴ ዘፍኗል፣ አስቴር አወቀ ዘፍናለች። የኢትዮጵያ ባህል እንጀራ እናቴ ተዘፍኗል እና ይሄ ያለ ነገር ነው። እና ግን ደግሞ በጣም አሪፍ ደግሞ እንጀራ እናቶች አሉ ከእናት የበለጠም የሚንከባከቡ እዚያን ታሪኮችን እንሰማለን። ልክ ነህ። አንተ ላይ ግን ያጋጠመው ያኛው ነው። ስለዚህ ግን በአጠቃላይ ወንድሞች ምን ያህል ይገመታሉ? ወንድም እህቶች ምን ያህል ምን ማለት ነው? ብዛታቸው ምን ያህል? እኔ እንደሰማሁት እንግዲህ ከኔ ጋር ጭምር 26 ነን ይባላል። አሁን በቅርብ ሁለት ሰዎች አግኝቻ፣ አንደኛው አለማየሁ ዮሐንስ ይባላል። ይሄን በፊት ስም ሰምቻለሁ። አለማየሁ ዮሐንስ አለማየሁ የሚባል ልጅ አለው አባትህ ሲባል ሰምቻለሁ። እና የእናቱን ስም ደግሞ ሰምቻለሁ። መንበረ ከሚባሉ ሴት ወልደዋል በድብቅ። እነዚህ ያለ ነገር ይሰማል። አሁን ሳገኘው በስልክ ነው የተገናኘሁት። ወንድምህ ነኝ አለማየሁ እባላለሁ የወይዘሮ መንበረ ልጅ ስለሳለ እንዴ መንበረ ሰምቻለሁ ከና አገናኘሁትና which could be right። ደግሞ አንተን ከማግኘት በፊት ሎስ አንጀለስ ዩኤስ ቱር አደረግ ነበረ። ልክ አንድ ሳምንት ሲቀረኝ ዋሽንግተን ዲሲ አንድ ሾው ነበረኝና ሾው እንደጨረስኩ ወደ ኤሌ መጣሁ። ያን ጊዜ ነው የተገናኘ ነው። በመጣሁ በሳምንቱ የክለቡ ደወለና እንደዚህ የሚባል ሰው አለ ወንድሙ ነኝና ቁጥርህን ይፈልጋል እንስጠዋይ አሉኝ። እንዴ ወንድሜ ከሆነማ ስጡት ያልኳቸው ሰጡት። ስለዚህ እነዚህ 28 ገቡ ማለት ነው ወይስ ከ26 ውስጥ ነው የነገርከኝ? I don't know እና ከዛ በኋላ ቁጥሬን ሰጡትና ደወለ። አሉላ ወንድምህ ነኝ ምናምን። ማን ትባላለህ? ታምራት እባላለሁ።
ይሄን ስም ሰምቻለሁ አልኩ። አውቃለሁ ይሄን ስም ሰምቻለሁ አውቃለሁ እና ግን የአባቴ ስም በሌላ ነው እንጂ የምጠራው የዮሐንስ ልጅ ነኝ አለ። ከዛ በኋላ ያውና ምክንያቱም ይሄ ነገር አባቴ ላይ አልፈርድበትም። ብዙ ወንዶች አሉ፣ ብዙ አባቶች አሉ። በጥሩ አማርኛ የጭንገረድ የሚባል ነገር ሰምተናል አይደለም? እንዳለና እንደነበረ አሁንም እንዳለ ይታወቅ እና እንደዚህ እንደ ባህል ነገር ነው። ለምሳሌ መጽሐፍ ቅዱስ ላይ ንጉስ ሰለሞን ስንት ሚስቶች ነበሩት? ንጉስ ዳዊት ስንት ሚስቶች ነበሩት? ሙሴ ከሚስቱ ሌላ ሚስት ነበረው። አብርሃም ከሳራ ሌላ ሚስት ነበረው። እና የወንድ ኔቸር እና አሁን ጊዜው የተሻሻለ ስለሄደ ይሄ መቆም አለበት። ሴቶች እናቶች መጎዳት የለባቸውም። ይሄ ኔቸራል የተፈጥሮ ነገር ነው ብሎ ማመን የለብንም። አሁን ስልጣኔ መጥቷል፣ እውቀት መጥቷልና የሴት መብት እየተጠበቀ የእናቶች መብት እየተጠበቀ ወንዶችም እንዳይባልጉ ያው ባለቤታቸው ሚስቶቻቸው ደህና ቢጠብቅ ይሻላል እንጂ ተፈጥሮ ጥሩ ነው። አንተ ደግሞ ያንንም አክብረሃል። እስካሁን ድረስ ከአንድ ሴት ነው የወለድከው አይደለም? ሌላ ወልደሃል? አዎ ከሁለት ሴት ነው የወለድኩት። ነው እንዴ? ከሁለት ሴት ነው። ነው እውነት መናገር አይ ጥሩ ማለት አሉላ የተወለደው ከሌላ ሴት ነው። አዎ አሉላ ከሌላ ነው የተወለደው። ከሌላ ጀርመናይት? አዎ ጀርመናይት። ሁለቱም ጀርመናውያን ናቸው? አዎ ጀርመኖች ናቸው። እዛ ሳለሁ ነው የተወለደው። የትኛዋን ነው የምትወደው አሁን? የአሉላ እናት ነው የስንታየው እናት? የበለጠ እስካሁን የለፈኝን አልተጠቀምኩም። በነገራችን ላይ ሪከርድ ልትይዝ በጣም ጥቂት ደቂቃዎች ናቸው የቀሩ። እግዚአብሔር አውጣኝ። ሁለቱንም ወዳቸዋለሁ። አይ ሰላም እንደዛ ብሎ ነው ያሉላን መጨረሻውን ማለት ነው። አንድ ነገር ልጠይቅህ ግን ፕሊዝ። በልጅነት ያው በችግር ነው ያደግከው አይደል? ያን ጊዜ ችግር አናውቅም ነበር። ያው የማናውቀው ኑሮ የለመነው ኑሮ ስለሆነ ችግር መሆኑ ግን በህፃናት አምባ ነው ያደግከው? ህፃናት አምባ ነው ያደግኩት። ወደ አባት ሲወስድህም ደግሞ በቤትም ፍቅር አላገኘህም ከእንጀራ እናት ጋር በተገናኘ ማለት ነው። የጾታዊ ፍቅርም እስካሁን አልያዘህም? እውነተኛ የጾታዊ ፍቅር አልያዘህም? አልያዘኝም። ግን አንተ ለሰው በጣም ብዙ ፍቅር ትሰጣለህ። ከየት ነው የመጣው ታዲያ? ፍቅር ስላነሰኝ ነው። ከዚህ ብታገኝ ትቀንሳለህ ማለት ነው። ስላነሰኝ እንደዛ ነው ማለት ነው። ነው አይ ኒድ ሞር ላቭ። ፍቅር ስለምፈልግ ፍቅር መስጠት አለብኝ። በጣም ደስ ይላል። ለማግኘት ስለምፈልግ በጣም ነው ፍቅር የምትሰጠው አንተ ለሰው። ከዛ ወደ አሜሪካ ከሄድክ በኋላ ከእናትህ ጋር ተገናኛችሁ? ከዛ በኋላ ከሄድኩ ወዲያ አልተገናኘንም። እዚያን ጊዜ ትንሽ ፕሮብሌም ነበር። ምክንያቱም ምንድነው እኔ ከእናቴ ጋር አለማያ ስኖር ሳለሁ በሊቶሪን አዲስ አበባ መጣ አባቴን ልሸኛው ወደ አሜሪካ። እናም ማክሰኞ እንገናኛለን ተባባልን ከእናቴ ጋራ። እሺ ተባባልና እሁድ ማታ ነው እሁድ ይሁን አሁን ቀኑ ረስቻለሁ። እስኮ አሁን 20 ዓመት በላይ ነው እኮ። እና እሁድ ይሁን ሰኞ ይሁን ከሁለቱ አንድ ቀን አዲስ አበባ ገብቼ አባቴን አግኝቼ ተሰነባብቼው በኋላ ልመለስም የደርግ ነገር እስር ቤት ነገር ነበረ። ታሰርክ አንተ? ታሰርኩ። ያም ግሪን ካርዴን ያገኘሁት እኮ በዛ ምክንያት ነው። ከፈለክ እገልጽልሃለሁ። ጊዜው የለም እንጂ ስለሱ ማውራት እንችላለን። የደርግ ታሪክ ደግሞ ከተነሳ ማለት ነው። እሺ እና በዛ ምክንያት ታሰርኩ። ምክንያቱም ያሉላ አንተ የወጣቶቹ ጥሩ አራያ ነህ፣ ሙዚቃ ጥሩ ነው እና የነሱ አራያና ውትድርና ግባ። እኔ ውትድርና ኢሰፓ የሚባል ፕሮግራም ነበራቸው። ኢሰፓ ገባ። እኔ ፖለቲከኛ አይደለሁም። በዛ ምክንያት ፈላልገው አገኙኝ። ከዛ ላይ ከእናቴ ጋር አልተገናኘንም። በቃ አክስቴ ቀጥታ ጥፋ አለችኝ። ከዚህ ግን በቦሌ እንዳትሄድ። በቦሌ ሳይሆን በባሌ ሄድ የተባልከው? በባሌ ነው የሚባለው። በቦሌ እንዳትሄድ ግን ጥፋ፣ ዛሬውኑ ጥፋ አለች። እሺ ሄድኩ። ከዛ በኋላ ጠፋሁ። አሜሪካ ገባሁ። ወደ አሜሪካ ሄድኩም ታሪክ አለው። በግብጽ እንደዚህ ያቆራረጥ ነው ሄድኩ። አባቴ ወረቀት ምናምን ኤንቨሎፕ ምናምን ሁሉ ነገር አዘጋጅቶ ነበረ። እና ሁሉ ነገር ለውጦ ስሜን ለውጦ ሁሉ ነገር ብቻ አባቴ በጣም ጎበዝ ሰውዬ ነው።
በጣም የህግ ባለሙያ ነበሩ አይደል? ትልቅ የህግ ባለሙያ ነው። ትልቅ ሰው ነው። በጣም የሚከበር ሰው ነው። በስራው በጣም በሙያው በጣም የሚከበር ሰው ነው እና የሚያስፈልገው ነገር ጨርሶ እሱ ሄዷል እና ኤኒዌይ እናቴን አላገኘኋትም። አሜሪካ ገባው። ከዛ ከገባሁ ወዲያ ነው ሰው አሜሪካ ተላከ ሊያረዳኝ። ያ የመጣው ሰው ጁን ነው ጁላይ ሳመር በእንትን ክረምት በክረምት አሜሪካ የመጣ ሰው እኔን ሊያረዳኝ። ያ ሰው መቶ አላረዳኝም። መስከረም ላይ አንድ ዘመድ እኔ ሰላም ደውዬ ሰላም እንደምን አለሽ ምናምን ስላሰለ ደህና ነህ እንደምን ነሽ ደህና ነሽ በቃ ሰላም ታለማል። አንተ እናትህ እኮ ሞታለች ስልክ ላይ እና በስካር ምክንያት ነው እንዴ አልኩና ደነገጥኩና ዘጋሁ እና እንደገና ስደውል ትንሽ ትለፋደዳለች። በኋላ እውነት ነገር ነው አልኩና ዘጋሁ። ጠዋት ደወለች። አሉልዬ ትናንትና የተናገርኩት ነገር አለ እንዴ የነገርኩት ነገር አለ እንዴ ስትለኝ ገባኝ። በቃ እውነት እንደሆነ እውነት እንደሆነ በቃ ዘዛ ሀዘኔን እንግዲህ እናቴ መሞቴን የሞተችው ሳምታይምስ ጁን ውስጥ ነው። ከዚያ ያን ጊዜ ነው ያ ሰኔ አካባቢ ማለት ነው። ሰኔ አካባቢ ነው። እኔ ስልክ የተደዋወልኩት ሴፕቴምበር ነው። መስከረም ላይ 3-4 ወር በኋላ እና ስለዚህ ምንም በኋላ ስልክ እዚህ ባደርግ አልተቻለም ማለት ተረዳሁ። ከምንም ማድረግ አልችልም። ያሳዝናል። እሺ የጥያቄዎቹ እንግዲህ መጨረሻዎቹ ሰዓቱም ያለቀ ነው። ያው ፍቅር አልያዘኝም ብለሃል፣ ግን ትፈልጋለህ ደግሞ ፍቅር እንዲይዝ። ከሴቶች ግን የምትወደው ምንድነው? የትኛውን ውበት ነው ከሴት ልጅ የምትወደው? ውበት የትኛውን ትወዳለህ? አይን ነው? ቁመና ነው? ጥርስ ነው? ምንድነው? ከውጫዊ ውበት ማለት ነው። ከውጫዊ እኔ አይን ብዙ ይናገራል። የሰው አይን ብዙ ይናገራል። በተለይ ሴቶች ማለት ነው። በተለይ የወንድም ቢሆን ግን በተለይ ሴቶች ብዙ ይናገራል። አይን አይተህ እኮ ብዙ ትማራለህ። ስለዚህ አይናችሁ የሚያምር አሉላ 6 ቀን ነው 7 ቀን አለው አዲስ አበባ ውስጥ። እሺ የመጨረሻዎቹ ደግሞ ንጽጽሮች ናቸው። ከዛ በፊት ግን አንድ ጥያቄ። ልትሞት አንድ ቀን ቢቀርህ ምንድነው የምታደርገው? ነገ ትሞታለህ ተብለሃል። 24 ሰዓት ብትባል ተብለሃል እንበልና 24 ሰዓት ምን ታደርግበታለህ? በቃ ልደሰት፣ የልቤን ላውጣ፣ ልስናበት። አንድ ነን። እሺ ተመሳሳይ ናቸው። እሺ የመጨረሻዎቹ ንጽጽሮች ናቸው። ከከሌና ከከሌ ስለ ያው አንዱን ትመልሳለህ ማለት ነው። እሺ ከሂሩት በቀለና ከብዙነሽ በቀለ። ብዙነሽ። ከጥላሁንና ከማህሙድ። ጥላሁን እንዴ እንዴም ጨምሮበታል። ከኃይሌ ገብረስላሴና ከቀነኒሳ። ኃይሌ ገብረስላሴ። እሺ ከጎሳዬና ከቴዲ አፍሮ። ቴዲ አፍሮ። እሺ መጨረሻው ከምትኖርባት ሎስ አንጀለስና ከአዲስ አበባ። ሎስ አንጀለስ እንጂ የሆነ ስም ነው። አይ በቃ የሚሰማውን የተናገረ ምናልባት የመጀመሪያው ኢትዮጵያ ሊሆን ይችላል። ምክንያቱም ብዙ ጊዜ እኛ በቃ አገራችን ነው እንወደው። በእርግጥ ምናልባት አንተ ደግሞ እንግዲህ ከአዲስ አበባ ኤሌን ትወድ ይሆናል። ግን ብዙ ሰዎች ግን እንደዛ ቢወዱም አይናገሩም። ስለዚህ ዛሬ 2 ሪከርድ ይዛል ማለት ነው። ይለፈኝም ባለመጠቀም አንድ፣ እንዲሁም ደግሞ የእውነት በማውራት አዲስ አበባ ግን አሁን ያው እኔ እንጃ ነው ማለት እውነቱን መናገር አለብኛ። ግን አዲስ አበባ ዝም ትልሃለች ወይ ነው? አረ ለምን ታውቃለህ? ዲፖርት ታደርጋለች። ገርፈው አያስለምዱኝም። ምንድነው ግን ከአዲስ አበባ የበለጠ ኤሊ እንድትወድ ያደረገህ ነገር ምንድነው? ብዙ ስራ አለ። እሺ ስራ። እሺ በቃ እኔ ስራዬን በጣም ነው የምወደው እና ብዙ ስራ አለ። ደግሞ ብዙ የምትገባባቸው አርቲስቶች አሉ፣ ሙዚቀኞች አሉ። ከዚህ ስራ ከዛም ስራ አለ ብዙ እንትን። እዚህ ግን እንዳየሁት ጠባብ ሆነ። ግን ይሄ
በአዲስ አበባነት ምክንያት አይመስለኝም ይሄ የሆነው የኑሮ ሁኔታ ምክንያት ነው እዚህ የሆነው እንጂ ሰው መግባባት መቀራረብ ይፈልጋል ግን የኑሮ ሁኔታ አያመችም እና ለምሳሌ 2-3 ቀን ስቱዲዮ ነበርኩ 2 ስቱዲዮዎች ተቸግረዋል እና እዛ ስገባ ይከብደኛል በጣም ይከብደኛል ግን ኤሌ ስቱዲዮ ስገባ በቃ የተሳሳቀን ሃይ ተጨባብጠ ምናምን እዚህ ተጨባብጠ ምናምን እስቲ ቆይ ረጋበ እስቲ ቆይ ይነጣሉ እስቲ 5 ደቂቃ ብቻ አስጠኝ 5 ደቂቃ 20 ደቂቃ ሰጣለሁ ስለው እሺና 1 ሰዓት በኋላ ያልፋል 6 ሰዓት የቆየሁበታል አንድ ስቱዲዮ አንድ ነገር ሳይደረግ 6 ሰዓት አንድ ነገር ሳይደረግ ልክ ያ ስቱዲዮ ልክ እንትን ይሄ ጫት ቃሚዎች ልክ እንደ ኪቦርድ ጎን ለጎን ተደርድረው ይቀማሉ ጨርሰሃል ግን ስራህን መጀመሪያ ቆይ ተመናገር ጨረስኩ ግድ የለኝም አይሳት ጨርስ ነው የምትሄደው ይሄ ነው አይጀምሩም እንጂ ከዚህ በኋላ ባበቃ እሺ በቃ ስለዚህ ተንፍሰው በቃ እውነቱን መናገር ያስፈልጋል አይ እንደዚህ ነው የሚመጣው እውነት ነው ጀባለምና እኔ ለስራን የመጣሁት እና እንትኑ ቀረ ሲጎደለ ይሄ ሆነ እኔ ጠብቃለሁ ጫት ይቀማል ጫት ኪቦርድ በቃ ጎን ለጎን ተደርድረው እና ያወራሉ ምናምን እንዴ ምንድነው ማደርገው ከዛ በኋላ ሳየው በቃ የኑሮ ሁኔታ ነው እንደዚህ የሚያደርጋቸው አልኩና አንድ ነገር ሳልይዝ አንድ ጠብ ሳላረግ 6 ሰዓት አይናጥፍቼ ሄድኩ እና ጊዜ በጣም ቫልዩ አላት በጣም ውድ ነው ደግሞ እዚህ እየሰራ ሳለ በስራህ ላይ ሰው ይመጣል በቃ አንድ ጊዜ ላስገባው ምናምን ይላል ሌላ ቦታ እንደዚህ የለም ይሄ እንግዲህ እሺ ብለህ ትቀበላለህ እና እንደዚህ አይደል እና ለሰዎች እኔ ስመጣ ሙዚቃቸውን ሰዎች ይጨርሱ በመሐከል እነሱ ማስቸገር አልፈልግም ምክንያቱም እኔ የሰራው እነሱ ሲመጡ እነሱም ደስ አይላቸውም እኔም ደስ አይለኝም የነሱን ጊዜ የሚወስድ ይመስለኛል ፍሪክሽን ይፈጠራል ያለ የአእምሮ ተጨነቀለ ጭንቅ ይፈጠራልና ስለዚህ በቃ ቢቀር ይሻላል ወይም ደግሞ ሌላ ቀጠሮ ማድረግ ይሻላል እናመሰግናለን አላ በጣም ትልቅ ነገር የተናገርከው ሁሌም እኛም የዛሬ ምንለው ነበር ጥቂት ሳምንታት በፊት ስናወራ ነበር በዚህ ጉዳይ ላይ ስለደግንከው እናመሰግናለን የኛ እንግዳም ስለሆንክ በጣም ደስ ብሎናል ጊዜ ያጥሮናል በርግጥ ብዙ ማውራት ፈልገን ነበር ሌላ ጊዜ ስትመጣ ወደ አዲስ አበባ በሰፊው ገና እኮ አልተነካም ብዙ ነገሮች እንዳሉ ያስታውቃል በጣም እናመሰግናለን አላ በጣም ጊዜ ይስጥልኝ ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር ኢትዮጵያ ለዘላለም ትኖር